እጅግ እንወዳችሁና የምናከብራችሁ የኤችኤም እና የዶይታሜ ሚዲያ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በጣም ለየት ያለ ፕሮግራም ይዘን ወደ እናንተ መተናል። ከሩቅ ከቅርብ ሆናችሁ የኛን ሚዲያ ተመራጭ አድርጋችሁ ስለምታዳምጡን ላቅ ያለ ምስጋና አለን። ዛሬ እዚህ ጋር የተገኙት እንግዶች እጅግ እንቁዎች ናቸው። ከኛ ጋር እስከ መጨረሻ እንድትሆኑ እንጋብዛችኋለን። እንደሚታወቀው የኢትዮጵያ ኤንትራንስ ኤግዛም ሪዛልት እንደተለቀቀ እናውቃለን። ከዛ በኋላ በዛ ኤንትራንስ ውጤት ላይ ከፍተኛ ፈተና ላይ ከፍተኛ ውጤት የሰሩ ተማሪዎች ታውቀዋሉ። እኛ ደግሞ በዛሬ ዝግጅታችን ላይ ወደ ልጅ ዶጎ አዳሪ ትምህርት ቤት በዚህ በ2017 ዓመተ ምህረት በኢንትራንስ ኤግዛም ላይ ከፍተኛ ውጤት ያስመዘገቡ ተማሪዎችን ወደ እናንተ ይዘን ቀርበናል። በዚሁ ዙር ላይ ዙር አንድ ብለን የተፈጥሮ ሳይንስ ወይም ናቹራል ሳይንስ ተማሪዎችን ነው በመጀመሪያ ዙር ላይ ይዘንላችሁ የቀረብነው። እንዲሁም ደግሞ በሁለተኛ ዙር ላይ ሶሻል ስትሪም ተማሪዎችን ይዘን ወደ እናንተ የምንቀርብ ይሆናል። የዚህ ፕሮግራም ዓላማውን ለመግለጽ ያክል በቃል ያለው ይረሳል በጽሁፍ ያለው ይወረሳል ይባላል አይደል? ወሳኝ ጉዳዮችን ነው የምናነሳው። በእነዛ ጉዳዮች ላይ ደግሞ የራሳቸውን ምልከታ ያስቀምጣሉ። እነዚህ የተቀመጡ ነገሮች ደግሞ ከታች ላሉ ተማሪዎች እነሱን እንደማነቃቃትም ተደርጎ ይወሰዳል። ይህ ብቻም አይደለም። እነዚህ ተማሪዎች ይህንን ውጤት ለማስመዝገብ በሄዱበት ርቀት ብዙ መስዋዕትነት ከፍለዋልና ይህንን መስዋዕትነታቸውን በምን አይነት ወይ ነው ያለፉት ሳክሪፊሻል በሆነ ሲቹዌሽን ውስጥ ነው አልፎ እዚህ ጋር የደረሱት ማለት ነው። ያንን የነሱን መስዋዕትነትን ውጤት ሪኮግናይዝ ለማድረግም ያደረገ ፕሮግራም ነው ዛሬ ወደ እናንተ ይዘን የምንቀርበው። እስከ መጨረሻ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እንኳን በሰላም መጣችሁ። ስላገኛችሁ በጣም ደስ ብሎኛል። በመጀመሪያ በጣም ትንሽ ጊዜ ነው ያላችሁ። ከዛ ጊዜም ደግሞ ቆርሳችሁ ለኛ ትውልድ የምንለውም ነገር አለ፣ ለተማሪዎች የምንላቸውም የሆነች ሐሳብኛ ጋር ይኖራል ብላችሁ ነው እንን ጊዜ ሰጣችሁንና ስለ ጊዜያችሁ በሐዲመተዮም አለላት እንዲሁም ደግሞ በዶይታሜ ሚዲያ ስም ከልብ አድርጌ ማመስገን እፈልጋለሁ። የሚኖረን ጊዜ እንደ ኢንተርቪው አይደለም፣ ዲስከሽን ነው የሚኖረን። በደንብ አድርገን ነው የምናወራው። የምናነሳውን ነገር እንደብዝ እናነሳለን በጥልቀት አንስተን። በዛ ላይ ደግሞ እንዴት ነው ይሄ ነገር ልመጣ ወይም እውን ሊሆን የቻለው የሚለውን በደንብ አድርጋችሁ ታነሱልናላችሁ ማለት ነው። በናቹራል ስትሪም ወይም በናቹራል ሳይንስ ከፍተኛ ውጤት በዘንድሮ የተመዘገበው በልጅ ዶጎ ላይ 557 ነው። ይህንንም ደግሞ ውጤት ያስመዘገበው ወንድማችን ደረጀ ነውና ከደረጀ እንዲሁም ደግሞ በሴቶች በጣም የምንወዳት የምናከብራት እንቋችን በሴቶች 541 በማስመዝገብ ከፍተኛ ውጤቶች ከሴቶችም የሚገርም ውጤት ነው ያስመዘገበችው። ቤቲ ራሳችሁን በማስተዋወቅ እንጀምርና ከዛ በኋላ አንዳንድ ጥያቄዎችን አነሳላችኋለሁ ማለት ነው። ከቤቲ እንጀምር። እሺ፣ በቅድሚያ ስለተሰጠኝ እድል አመሰግናለሁ። አማራጭም ሲያክብረ ስለጠራን አመሰግናለሁ። ስሜ በማስተዋወቅ ስጀምር ስሜ ቤተልሔም ወልደ ሚካኤል ይባላል። እንደተናገርከው በልጅ ዶጎ አዳሪ ትምህርት ቤት በ2017 ዓ.ም የሁለተኛ ክላስ ኢንትራንስ ኤግዛም ከወሰዱ ተማሪዎች መካከል አንዱ ነኝ። በጣም ደስ ይላል። ደሮ ስሜ ደረጀ ሀዲዮስ ይባላል። ስለጋበዝከን ከልብ እናመሰግናለን። በ2017 ዓ.ም የልጅ ዶጎ አዳሪ ትምህርት ቤት የ12ኛ ክፍል ኢንትራንስ ተፈታኝ ነበርኩኝ። ያስመዘገቡት ውጤቱ 557 ነበር። 557 በጣም የሚገርም ውጤት ነው። ይሄ ውጤት ደግሞ እኔ በጣም የጓጓሁት ይሄ ውጤት እንዴት ነው የመጣው የሚለውን ነገር ለማወቅ ነውና በጣም ጓጉቻለሁ። ይሄን ነገር እናነሳለን ብዬ አስባለሁ። ወደ ዝርዝሮቹ ከመግባታችን በፊት ግን አንድ ነገር በሃይላይት እንድታነሱ የሚፈልገው ነገር ኤሌመንተሪ ላይ ነበራችሁ ነገር እንዴት ነው? ቤቲ ካንቺ ልጀምርና ኤሌመንተሪ ላይ የተማርሽ ያን ነገር እስቲ በሃይላይት እንድታነሽ። ኦኬ፣ ኤሌመንተሪ ተማርኩት በዚህ በሆሳና ከተማ ውስጥ ነው። የተማርኩበት ትምህርት ቤት በሁለት ትምህርት ቤት ነው ማለት መጀመሪያ እስከ 6ኛ ክላስ የነበረው በመስቀላባ ነበር የተማርኩት። ለማጣሻማ አካባቢ ያለ ትምህርት ቤት ነውና 7 እና 8 ደግሞ የተማርኩት በዋንቸሞ ኪንደርጋርተን ነበር ወይም በተለምዶ ራሄል ትምህርት ቤት ለምን አውቃለሁ። እና እዛ ነበር ኤሌመንተሪ ነበር ፐርፎርማንስ ቢሆንስ በጣም አሪፍ እንቅስቃሴ ነበር።
አንድ ነው ኦፍኮርስ እንደዛ ነበር አብዛኛው ነበር ያብቻል ነበርም ከሆል ነበር ኦኬ በትምህርት ቤት ስፖንሰርሺፕ የተማርኩባቸው ታይሞች ነበር ብቻ ኢቭን ሃይስኩል በተለየ ኤሌመንተሪ በደንብ የሚገርም የትምህርት ጊዜ ነበርና ቲክ ስለ ሚኒስትሪ ምናምን አካባቢ በከተማ ደሪም አለ በከተማው ከፍተኛ ይሰራ ነው እኛ ነበር ዋው that's amazing ለምሳሌ በጣም አሪፍ ጊዜ ነበር እና ያኔ እኔ አሁን በጣም አስታውሳለሁ እኛ ጋርና አንዲት ተማሪ ነበረችና ለችኮጎ የሚባል ትምህርት ቤት ላይ ዲና የምትባል ተማሪ ነች አሁን ዩኒቨርሲቲ ገብታለች የት እንዳለች ግን አላወኩም እኔ 12ኛ ላይ ያን ወደዛ ግቢ ሲቀላቀል አንደኝነት ቦታ ያው ለሷ አንደኛ ዲና ናት ከዛ በኋላ ነው ለሁለተኛ የሚታሰበው እንጂ አንደኛ እሷ ከተቀመጠች በኋላ ነው አንቺም እንደዛ ነበርሽ ወይስ ቤተልሔም አንደኛ ነች ከዛ በኋላ ሂዝቤ ለሁለተኛ ነው እንደሚሆነው አብዛኛው ክላስ እንደዛ ነው ዋው በጣም ደስ ይላል ደሮ ያንተስ እሺ እኔ ኤሌመንተሪ የተማርኩባቸው 3 ትምህርት ቤቶች ናቸው ኦኬ የመጀመሪያው ኬጂ ዩኒቲ አካዳሚ ነበር ወደ ቦምበር አካባቢ ኦኬ ቀጥሎ ዩናይትድ ቪዥን እስከ 4 የነበረው ዩናይትድ ቪዥን ተማርኩኝ ቀጥሎ የቀረውን 5-8 ኤቨርሰን አካዳሚ እሱም ወደዛው ቦምበር አካባቢ ያ ኤቨርሰን ከኬጂ ጀምሮ እኔ ያው የደረጃ አንደኛ ነበር የምወጣው አንድ ነበር ያው ከነርሰሪ ውጪ ከኬጂ ጀምሮ አንደኛ ነው የወጣው እስከ 8 ክፍል ማለት ነው ኤሌመንተሪ የነበረኝ የትምህርት ቆይታ በጣም ምርጥ አስተማሪዎችንም መገናኘት ይችላል ነበርና ከዛ አንፃር በጣም አሪፍ ነበር ብዙ የጥናት ሰዓት በጣም ረጅም ሰዓት ባናጠና በትንሹ ነበር እናጠና በልካችን እናጠናለን በደንብ የመያዝ አቅምና በደንብ የመስራት አቅም ነበር ኤሌመንተሪ የነበረ ፐርፎርማንስ ደግሞ አሪፍ ነበር ቤቲ ያው እንዳለችው በከተማ እሷ አንደኛ ነበር የኔ ሁለተኛ ነበር በከተማ በጣም ይገርማል እሺ በዚህ በኤሌመንተሪ ላይ ባይዘው ማለት ነው የኛ ሶሳይቲ ሰው ከሞተ በኋላ ነው ሪኮግናይዝ የሚያደርገው እና to be honest በግልጽ ነው አንድ ሰው እስከሚያልፍበት ድረስ ኢየሱስ ዝና ይወራል ልክ እሱ ካለፈ በኋላ እንትና እኮ እንዲህ ነበር እንደዚህ ነበር ይባላል እና ማምራኖች ይሄንን ኢንተርቪው ቀጥታ ያያሉና በኤሌመንተሪ ላይ ያሉትን ማምራን ሜንሽን እንድታደርጓቸው እፈልጋለሁ ስፔሻሊ በእናንተ ላይ ፖዚቲቭ የሆነ ተጽዕኖ ያሳደሩ ማምራን ይኖራሉና ከቤቲ ሊጀምርና ስፔሻሊ 3 ማምራኖችን ስማቸውን ጭምር ጠቅሰሽ አመስግኛቸው ብዬብልሽ ለማን ኤሌመንተሪ ላይ ከ5 በላይ ያ ትበምስት ማለት ደሪም ያወራው ነበርና ኤሌመንተሪ ለኛ በጣም ማለት ፋውንዴሽን ነበር አሁን ያለበት ቦታ ማለት ኦቨርናይት የመጣ ነገር አይደለምና የተሰራበት ቦታ ቢዝነስ ያዝንበት ቦታ ኤሌመንተሪ ነበርና አስተማሪዎች ከሚባለው በላይኛ ላይ የሆነ የሚገርም ኢንፍሉዌንስ ነበራቸውና just በጣም ብዙ መምህራን ናቸው ለኤሌመንተሪ ተማሪ ደግሞ ካስተማሪ በላይ ሮል ሞዴል የሚመለከተው ደግሞ ከዛ በላይ ኢንፍሉዌንስ የሚያደርገው ሰው የለምና ከሌብሎ እንዲሰልክት አድርጎና ማውጣት በጣም እንደሚከብደው ቃለው አይው በጣም ይከብዳልና ስግንት ቂት just ሜንሽን ማድረግና የመጀመሪያው ማለት ኤሌመንተሪ መስቀላው አካዳሚ ያለው የነበረው የትምህርት ቤት ርዕሰ መምህር ነበርና ሚስተር ተከተለ አባኪያ ይባላሉ በቃ በጣም እንጃ ትልቅ ሰው ናቸው ይመክሩና ከዛ ባለፈ ደግሞ አንድ ሰው ባይዞይ በቃ ሞቲቬት የሚያደርገው የሚተማመንበት ሰው እንዳለ ሲያውቅ ነው በጣም በኔ ኮንፊደንት ነው ዋው በቃ እሳቸውን ላለማሳፈር ብዬ በደንብ የምሰራባቸው ነበር እና እዛ ትምህርት ቤት ነበር እንዲህ ማለት ቀጥሎም የነበረው ርዕሰ መምህር ነበርና ሚስተር ትግስት ወልዴ ነበር ርዕሰ መምህር ነበርና እና በቃ ቤቲ የስታፍ ሜምበር ናት ነው ዋው that's great ስታፍ እኮ አንድ አባል ናት ከመምህራን ጋር ነበር የሚለውና ሰው ማለት አንድ ሰው ስፔሻሊ ደግሞ ትልቅ ሰው ላንተ ያለው ቦታ በዛ ልክ ወርደ እንዳትገኝ ተጠነቀቀ እውነት ነው አንዳንዴ በሰጡሽ በዛ ቦታ ነው በተሰጠሽ ቦታ ለመቆየት ስትሰሪ ስኬታማ ሆነሽ ትገኛለሽ ኦኬ ኤክስፔክት ከሚያደርጉ ከዛ ወርደና ለመገኘትና ብዙ ናቸው ደስ ግን ማለት ጥቂት ስለተባለ አሁን ደግሞ ለለፍና ወደ ዋሽንግተን ትምህርት ቤት ለመጀመሪያው ሚሽን ማድረግ የምፈልገው እዛም የነበረው ርዕሰ መምህሩ ነው ስፔሻሊ መምህራን ብዙ ናቸው በጣም ደግሞ ጎበዝ ተማሪ ስትሆን ከመምህራን ባለፈ ከርዕሰ መምህሩ ጋር አሪፍ ኢንቲሜሲ ማሻ እዛ ግቢ የነበረው ርዕሰ መምህር ነበርና ሚስተር አበራ
ዋው ሚስተር አበባና ርዕሰ መምህሩ እዛም በቃ እንደ መምህር አይደለም እኔ እንደ ልጄ ነው ማይሽ ነበርና በቃ ስህተቶችን በቃ ኮሬክት ያደርጋሉ እያንዳንዷን ነገር ጥፋት እንኳን ተጽፋ ማለት በቃ ቤቲንግ ያታደርግም ይላልና ያ እነሱ ቦታ እነሱ ጭንቅላት ውስጥ ያለህን ቦታ ማወቅ ባይችል ጠንቃቃ እንድትሆን እንድትተጋ ያደርግልናልና አራተኛ አምስት እዛው ትምህርት ቤት ሲቪክ መምህር ነበርና 7 እና 8 ተማሪ ሲቪክ መምህር በጣም የሚገርም መምህር ነበርና በቃ ከባድ ኢንፍሉዌንስ ነበር ኦልዌይስ ከሚናገራቸው ንግግሮች መካከል አንዱ ማለት የለመድነው ነገር አለ ሀገሬ ለኔ ምን አደረገች እንላለን እኛ ስለሀገራችን ምን አደረግን እንላለን የሆነ ኦልዌይስ ብዙ ትውልድ ስፔሻሊ ደግሞ በዚህ ታይም ወጣት ስትሆን ምናምን በቃ ኮመንሊ የሚታወቅ ነገር አለና ሁሉም ሰው ማለት ስለ ሀገሩ ሲያማርር ስላለበት ሲቹዌሽን ሲያማርር ነው የምናየውና ስለራሱ ኮንትሪቢዩሽን ያሰብና ያ ሰው በቃ ለሀገሬ የሆነ ነገር ኮንትሪቢዩት ማድረግ እንዳለብኝ በቃ ለአስተማሪ ሶሳይቲ የሆነ ነገር መመለስ እንዳለብኝ ጭንቅላቴ ውስጥ ስቲል ነው የማይጠፋ አሻራ አሳድሯልና እጅግ በጣም መስገን እፈልጋለሁ የእናንተ ፍሬ ነው ማለት ከሃይስኩል በላይ የኤሌመንተሪ መምህራኖች ኤሌመንተሪ የነበሩት ርዕሰ መምህሮች የእነሱ ፍሬ ነኝ ብዬ አስባለሁ በጣም እኔን ጥያቄ በማንሳቴ አልተሳሳትኩም ምክንያቱም ትክክለኛውን ነገር ሳናነሳ ስንቀር ትክክለኛ ላልሆነ ነገር እንጋለጣለን ማለት ነው እና ውሸትን በመናሟግስበት ሰዓት ለእውነት ያለን ስፍራ እየጠፋ ይሄዳል ከታች ያሉት ማምራኖች ደግሞ እንደዚህ አይነት ነገርን በሚሰሙበት ሰዓት ያው የሰው ልጆች ናቸው they become inspired ይሆናሉና እነኛውን የተጠቀስቻቸው አካላት እኛም በሚዲያችን ስም በጣም ባንቺ ላይ ላስቀመጡ አሻራ በጣም አድርገን ልናመሰግናቸው እንወዳለን በፋሚሊ እዚሁ አንዴው እንትን አድርጌ ልለፍና የፋሚሊስ እዛ ኤሌመንተሪ ላይ ያላቸው አስተዋጽኦ እንዴት ነው ፋሚሊ just ማለት ከማንም ፊት ለፊት ፕራዮሪቲ ሰጣቸው ይገባል ኤግዛክትሊ ከእግዚአብሔር በታች ማለት ላይፋችን ላይ መጀመሪያ በጣም ይሰራላችሁ በደንብ ማለትና እንደ ፋሚሊ የኛ ፋሚሊ ሲስተማት ያደኩበት ፋሚሊ በጣም ሰፖርቲቭ ነው በጣም ኤሌመንተሪ ፕራይድ ስቲል ነው በጣም ማለት እንዴት በቃ ቤት ውስጥ እኛ ቤት ውስጥ ጭራሽ ድርድር የማይታወቅባቸው ሁለት ነገሮች አሉና ፋዘር ኦልዌይስ እንደዚህ ነው በቃ ማለት ለመንፈሳዊ ህይወታችሁና ለትምህርታችሁ የሚደረገው ነገር በሙሉ እናደርጋለን ሁለት የማይደራደሩባቸው ፖይንቶች አሉ ለነዚህ ነገር በቃ ምንም ነገር ዴልበልክ በጣም ለትምህርት ሰፖርቲቭ ነበሩ ቤት ውስጥ በየትኛውም ዳይሜንሽን ማለት ከትምህርት ወደ ኋላ እንድቀርብ የሚያደርግ ሁኔታ ጫና በዝቶብኝ ያውቃል በቃ ሜንሊ የሚፈልጉት በደንብ ተግቼ እንድማር የነበረው ቤታችን ላይብረሪ ነው የሚመስለው በቃ by the way በጣም ይቅርታና ያንቺ አባት ደግሞ መምህር ናቸው በጣም የተከበሩ ስለሳቸው ማንስተሽ ያው ላይብረሪ ዝም ብሎ አይደለም ላይብረሪ የሆነውና ስለዛ ነገርም እንድታነሱ ይፈልጋለሁ በቃ ፋዘር በቃ በጣም ሰፖርቲቭ ነው እሱ ከሚያነባቸው መጽሐፍ ተባለፈ ጠዋት ልፈተን ማታ ላይ መጽሐፍ ያስፈልገኛል ካልኩት ማታ ላይ ተገዝቶ በቃ እንደዛ ለአንድ ቀን እኮ ነው የሚያስፈልገኝ ሪሜምበር ለፋይናል ማለት ሙሉ አመቱ አልቋል የጨረስኩት አመቱን ከዛ በኋላ ያ መጽሐፍ አያስፈልገኝም አመቱ አልቋል ግን የመጨረሻ ለፋይናል ስፒት ውስጥ ፈልገው ኢቭን መጽሐፉን አላገኘሁትም አለኝ እኮ መጽሐፉ ተገዝቷል ግን በቃ ስፈልገው ማግኘት አልቻልኩም በቅርብ ማግኘት ስላልቻልኩ በቃ ይሄን መጽሐፍ የለኝም ቤት ውስጥ ማግኘት ከዚህ በፊት ገዝቶልኛል ግን በቃ ስፈልገው አላገኘሁም ያው ሰንፍላ ነው መሰለኝ ትክክል አላስቀመጥኩትም እና በቃ ፋዘር ኢሚዲየትሊ ገዝቶ ለአንድ ቀን ፈተናን ያነበብኩት እዛ በኋላ መጽሐፍ ምን ያህል እንትን እንዳላቸው እዚህ ካኩ የሚታየው በጣም ተስፋ የተጣለብሽ አይነት በቃ እንደዛ ነው ስትንቀሳቀሽ የሚነበረውና በጣም ለፋሚሊዎችሽም በኋላ እንመጣለን በጣም ላቅ ያለ ቦታ እና ክብር አለን በሚዲያችን ስም እጅግ አድርገን እናከብራቸዋለን ወደ ደሮ እንምጣና እስኪ መጀመሪያውን የማምራኖችን አንድ 3 አካላትን እንድታነሳ ፈልጋለሁ የሆነ ለመናገር ቅድም ቤት እንዳለችው በጣም ከባድ ነው ከታች ለያይቶ መጥራት ማለት ነውና ግን ስፔሻል ለኔ የምላቸው መምህራን አሉ እስከዛሬ ማረሳቸው ማለት ነውና በእያንዳንዱ ፓዝ የሆነ ነገር ጥሎ ያለፉ ማለት ነውና ይሄ ሃይስኩል ላይ በአንድ ኦቨርናይት የመጣ ነገር አይደለም ስሩ ፕሮሰስ ኤሌመንተሪ ላይ ተሳትፎ የሁሉም ሰርቬት ነው ትዝ ይለኛል ኢቭን የዩኬጂ አስተማሪ ሜንሽን አለማድረግ አልችልም ሚስ ማስረሻ ትባላለችና በጣም ኤቭሪቲንግ ኢቭን አይተ ከሆነ ብዙ ጊዜ
ጎበዝ ተማሪ ሆነው ቴክስት ሲጽፉ or ቴክስት ለአንድ ሰው ሲልኩ የስፔሊንግ ስህተት ምናምን ታገኝባቸዋልና ኤቭሪ ዲቴል ነበር የምታስተምረታ ታች ማለት ነውና ያ ነገር በቃ አላስቸገረኝም ወደ ላይ ማለት ነውና ይሄ ቀለሜ ብቻ ሆኖ ከማደግ ያለፈ ጎን ለጎን ይሄ የሚያስፈልጉ ሶሻል ኢንተራክሽን እንደዛ አይነት ነገር ያሳደግኩት ሚስ ማስረሻ ዩኬጂ አስተማሪ ነበረችና ወደ ዩናይትድ ሺፍት ሳረግ ዩናይትድ ቪዥን ላይ በጣም የማንረሳ አራቱን በተማርኩባቸው አመታት ውስጥ ሚስ ደመቀች ሳይን ተባል ሚስ ደሜ ነው የምንላትና እሷ ማስ አስተማሪ ነበረች በጣም ለማትስ ዘንድሮ አሪፍ ነው ማትስ የሰራውትና ቤዙ እሷ ናት ብያስባለሁ በስንተኛው ክፍል ከአንድ እስከ አራት ነበረው ማለት ነውና በጣም ይሄ ለማትስ አክቲቭ መሆንን በጣም የፈጠረች እሷ ናት ብያስባለሁ ከእግዚአብሔር በታች ማለት ነውና በጣም ላመሰግናት በዚህ አጋጣሚ ፈልጋለሁ በጣም ትሰራ ነበር ሞቲቬት ታደርጋለች ክፍሉ ሙሉ ነው እኩል የሚንቀሳቀሰው ነውና በሷ ክፍል ላይ እንደዛ ነበር ጎበዝ ተማሪ ብቻ አይደለም ይዛም ትሄደውና ያ ነገር በጣምና እሷን በጣም ላመሰግናት ፈልጋለሁ ከላይ ደግሞ ሪቨርሰን ሺፍት ሳደር በጣም ይሄ ዳይሬክተሮቹ የትምህርት ቤቱ ባለቤት ሚስተር በረከት የኋላሸት እና ደግሞ ዳይሬክተሩ ሚስተር ናቲ ይባላል እና ካስተማሪዎች ግን ሚስተር ማርክል ማትስ አስተማሪ ነበር እና ደግሞ እንግሊሽ አስተማሪ ነበሩ ሁለቱም በጣም ላመሰግናቸው ፈልጋለሁና አሁን ላለውበት ሞር ደግሞ ቢውድ ያደረጉት እነሱ ናቸውና አጠቃላይ ኤሌመንተሪ ላይ ነበሩ አስተማሪዎችን ቴንክ ዩ ታደርጋለሁ ዋው በጣም ቴንክ ዩ ብለናል እኛም በሚዲያችን ስም ባይ ዘ ዌይ ማለት ነው ከታች አንዳንድ አሁን ዘመኑ እየተቀየረ ለውጥ ላይ ነው ሰው ልጅ ኤንዱ ላይ ነው ከፕሮሰስ ይልቅ ኤንዱ ላይ ወይም ያው በወደቀ እንትን ላይ በቃ የሆነ አውትፑቱ ላይ ነው ያለን ነገርና እዛ ኢንፑት እና ፕሮሰስ ውስጥ የለንም አሁን አብዛኛው ሲስተሙ ወደዛ ሽፍት እያደረገ ነው በዚህ ሰዓት ደግሞ እናንተ ወደ ኋላ ሪተርን ታርጋችሁ ወደ ኋላ ሄዳችሁ ይሄን ነገር በማንሳታችሁ አሁን እየተማሩ ያሉት እዛ ግቢም ሌላ ጋም ያሉት በጣም ኢንስፓየርድ ይሆናሉ ማመራሮችም ኦኬ ዝም ብለው አይደለም ማለት ነው እነዚህ ተማሪዎች ለኛ የሚሰጡን ቦታ የሆነ ዘር እየዘሩ እንደሆነ ይረዳሉና በጣም ትልቅ ክብር ይገባቸዋል እኔ ከኤሌመንተሪ ከፕሪፓራቶሪ ይልቅ የኤሌመንተሪ ማመራሮችን በጣም ኢቨን ወርድ ቦርድ ያሉትን ነገር ጭምር ይይዋሉ ያ ነገር እንዴት እንደሰራኝ ያውቃለሁና በጣም ባንተ ህይወት ላይ ተጽኖ አሉታዊ ሳይሆን አዎንታዊ ተጽኖ ያሳደሩ ማምራኖችን ስታፍ አባላትን በሀዲመተየው ማለላት ሚዲያ ስም እንዲሁም በዶይታሜ ሚዲያ ስም ላቅ ያለ ምስጋና ልንሰጥ እንወዳለን በቤተሰብ ኤሌመንተሪ ላይ ያለው ነገር እንዴት ነው ቅድም ቤቲ የራሷን ነገር አንስታለችና አንተስ ጋር ያወደለ ለመናገር በደንብ ፋሚሊዎቼ በጣም ሰፖርቲቭ ናቸውና ከማንም በላይ ቅድም እንዳለችው ቅድሚያ ሊሰጣቸው ይገባል ናውቅና ሊሰጣቸው ይገባልና አብረ የቆየው ሰው ማለት ነው ጓደኛ ነው ሰው የሆነ አብሮ ያለ ሰው ከሆነ ጊዜ የተዋወቀው ሰው የሆነ ጊዜ ፌል አድርጎ አብረ ጓደኛዬ ብለ ለረጅም ጊዜ ኤሌመንተሪ ሃይ ስኩልም አብረ የተማርከው ሰው ሊለይ ይችላል ያንተን ደካማ ጎን ሊናገር ይችላል ፋሚሊ ግን ኦልዌይስ ያንተን ፖዚቲቭ ነገር ነው የሚፈልገው መስማት የሚፈልገው ሊያይ የሚፈልገው ማለት ነውና ከልብ የሆነ እውነተኛነት የምታገኘው ፋሚሊ ጋር ነውና የኔ ፋሚሊ ታላላቅ ወንድሞች አሉኝና እህትም እንደዛው በጣም ይሄ ሳይኮሎጂካሊ እና ደግሞ ይሄ አካዳሚካሊ በደንብ ነው ያበቁኝ ብያስባለሁ የፋዘርና ማዘር እንዳለ ሆኖ ማለት ነውና በጣም ይሄ ታላቅ ሲኖር ብዙ ነገር ተቀዳውና እንደዛ አይነት ነበሩ በጣም አካዳሚክ ብቻ የሚሰሩ ሳይሆን በደም አስተሳሰብ ላይ ሶሻል ኢንተራክሽን በደም የሚሰሩ ታላቅ ወንድሞች አሉ እንደዛው መቶች አሉና በጣም አግዘውኛል ቀጥሎ ፋዘር ያው እንደቤትም የኔም መምህር ነውና በጣም ትኩረት ይሰጣል አንዳንድ ቤተሰብ ጋር ያለውና ትምህርት ላይ ጎበዝ እንዲሆኑ ይፈልጋሉ ወላጅ ሁሉም ልጅ ማለት የኔ ልጅ ጎበዝ አይደለም ብለው ይናገራሉና መጀመሪያ ላይ ምን አስተዋጽኦ አድርገዋል ሲባል ጥያቄ ምልክት ነው ያደረጉት ተጽዕኖ ወይ ያን ነው የተቀበሉት ብያስባለሁና ልጅ ትምህርት ቤት ስለላከው ብቻ ውጤታማ ሆኖ ላይመጣ ይችላልና ነገር ግን መከታተል እና ደግሞ የሚያስፈልገውን ሰፖርት ማድረግ ከፋሚሊ የሚጠበቅ ነው ያ ደግሞ በጣም በተለይ በዳር በኩል አገኝ ነበርና ያ ነገር ነው ለዚህ ኤሌመንተሪ ላይ ነበርኝ ነገር
በፋሚሊ ማገኘው ሰፖርት ነው ለዚህ የሚያበቃኝ ያስባለሁ። ዋው አመሰግናለሁ። እኛም በጣም እናመሰግናቸዋለን። አሁን ኤሌመንተሪ ላይ ይሄን ያህል ከቆየን እስኪ ወደ 9ኛ ወደ ምንድነው የሚባለው ወደ ሃይ ስኩል ከፍ እንበልና 9ኛ ያው በመንግስት ትምህርት ቤት ነው ኦሬዲ ተወዳድራችሁ ነው ያለፋችሁትና ያኔ ሰምታችኋልና ያዳሪን የልጅ ጎጎን ነገርና ኤክስፔክቴሽናችሁ እዛ ጋር ለማለፍ የመጣው ፈተና እናንተ ደግሞ አቅማችሁ ምን ይመስል ነበር? ኦሬዲ ስትገቡ ማለት ነው የነበረው ነገር። የሁሌም ቤት ናት የምትቀድመው ቤት ሌትስ ፈሪስ እሺ ደግሞ ስንገባ እንዳልከው ማለት የመንግስት ትምህርት ቤት ነው ቢሆንም just በውድድር የነበረው ሰው እንደ እርዳታ አይነት ድርጅት አልነበረም። ኦፍ ኮርስ ስፔሻል ስለነበር ኤሌመንተሪ ላይ አልፋ አቅም የነበራቸው ተማሪዎች ስፔሻሊ ደግሞ 7ኛ እና 8ኛ ክላስ የነበራቸው የክላስ ውጤት ፕላስ የ8ኛ ክላስ የሚኒስትሪ ውጤት ሲቀጥል ደግሞ የመግቢያ ፈተና ነበር እና እነዚህ ነገሮች ኮንሲደር ተደርገው ብዙ ተማሪዎች ናቸው የተፈተኑት። አሁን ነው የመቀበያ ማለት የሚቀበሉትን ካፓሲቲ እየጨመሩ የመጡት እንጂ በፊት በእኛ ጊዜ ሲቀበሉ ነበር 45 ተማሪ ነበር 45 ብቻ ነበር። አምና 110 ተማሪ ተቀበሉ ነበር እና 45 ተማሪ ነው። በጣም ፕሮሰሱ ጠባብ መንገድ ነው ደስ ወደዛ ለመግባት የነበረው ደስ ግን ስንመጣ ከባድ ነበር ብዬ አላስብም ለራሴ ማለት ነው። ከዚህ የመጣንበት ኤሌመንተሪ በነበረ በጣም ስለተሰራሽበት ኤሌመንተሪ በነበረ ኢነርጂ ነው ፍጹም ማለት እንደምገባ እርግጠኛ ነበርኩኝ። ደስ ስፈተን ምናምን ምንም ዳውት ሳላደርግ ምናምን ነበር የተፈተንኩት። ምክንያቱም ኤሌመንተሪ በቃ እዛ ፖቴንሻላችን አልጨረስንም ነበር። የሚገርም ፖቴንሻል ነበር የመጣው እና ተፈተንን አሪፍ ነበር። ጥሩ ሰርተሽዋል። አው ስንገባው ነበር የኔ ሁለተኛ ነበር። ዋው አንደኛ በ0 ፖይንት ምናምን ደረሰ። አንደኛ ሮቤል ነበር ሶሻል ሳይንስ ላይ ከፍተኛ የሰራውና ስንገባ የነበረው አጠቃላይ ቶታል መግቢያ ፈተናው ላይ ሁሉም አናላይዝ ሲደረግ መጨረሻ ላይ ሁለተኛነት ነበር የገባሁት። ግቢው ስገባ የነበረን ቆይታም አሪፍ ነበር መግቢያ አካባቢ ነበር። ስለዚህ የነበረን ፖቴንሻል በኤሌመንተሪው አቅም ነበር ይገባው። እዛ ባትሰሪ ኖሮ በጣም እንቅፋት ነው። ባይ ዘ ዌይ አንቺ ስለተሰራሽበትና በደም ስለተዘጋጀሽ ነው እንጂ ፈተናው ቀላል ነው አይደለም። በጣም ጠንካራ ነው የሚሆነው። ያው ሁለተኛ ባሽ ናችሁ አይ ቲንክ 3ኛ ባሽ ናችሁ የምትሆኑትና በጣም መንገዱ ጠባብ ነው ብለሻል። በዛ ጠባብ ላይ ጥሩ ሼፕ ሊሆነ ሰው ነው አይደል መራመድ የሚችለው። ያንቺ ዝግጅቶችሽ ናቸው እነዛን ሊወስኑ ይቻሉት እና ብዙ እየተወዳደሩ ጥቂት እያለፉ ነው አሁንም ድረስ ማለት ዘንድሮ ወደ 57 ያህል ተማሪዎች ናቸው እየተቀላቀሉት። የተፈተኑት ግን 265 ተማሪ ማለት ነው። ሶ የተፈተነ ሁሉ እያለፈ ያለማኑ የሚያሳየው ነገር ያው ምንም ታምራዊ ጥያቄ አይደለም የሚመጣው ታች ከ7 እና ከ8 ነው። ሶ ምንም አልተቸገርሽም ማለት እንችላለን። ዋው ደሮ አንተ ጋስ ከሳ የለየ ነገር የለኝም። ያው እኔ ኤሌመንተሪ ላይ አሪፍ ነገር ነበርኝ። ሚኒስትሪ ኦልሞስት አሪፍ ነበርና ለዛ ብዙ አልተቸገርኩም እና ለመግባት ሳስብ ያው ምን አይነት ቆይታ ይኖረኛል ብዬ አሰብኩኝ። ስለዚህ ወሰንኩኝ ለመግባት ማለት ነው። ከዛ ብዙ እንደማልፍ ነበር ማስበው እንደዛ ነበር ፊልም አደረገው። ስለዚህ የፈተና ወቅትም ያው ትራንስክሪፕቲንግ አሪፍ ነበር። ቀጥሎ ደግሞ ሚኒስትሪም ቆንጆ ስለነበረ ፈተናውንም በደንብ እንደምሰራው በራሴ እንደዛ አስብ ነበር። ከዛ ተፈተንን። እኔ ያው ከቤት ቀጥሎ 3ኛው ሆኜ ነበር የገባሁት። አንድ ጎረቤቶች ብዙ አልተለያየንም። የሚገርም ነው። እዛ በሚኒስትሪ ላይም እንደዛ 1 2 3 አሁን ደግሞ 1 2 ዋው አሜዚንግ። ያው በሴቶች ያው 1 2 አይባልም አክቹአሊ እውነት ነው። ያው 1 1 እሺ ያው 1 1 ነው የሚባለው። ሶሪ ቤቲ ሶሪ እና እንደዛ ነበር። ያው ብዙ ፈተናው ያው ለመናገር ሁሉን ለመለየት ስለሆነ ተጣራለ ነበር። እውነት ነው። ታች ደግሞ ብዙ ይሄ የሚጨነቅ አይነት ቤት ነው። ሁሉም ኮምፎርታብል ዞን ነውና ለዛ አልተቸገርንም። ያው ያጠናነው ነገር ይጨመር ነበር። ብዙ እንደው ሪቪዥን ምናምን አላደረግንምና ተፈተንን። ያው ቆንጆ ነበር። ኦኬ ገባን ማለት ነው። ገባችሁ ዘው ብላችሁ ገባችሁ። እጅግ የምንወዳችሁ ቤተሰቦች ከኛ ጋር ስላላችሁ በጣም አድርገን እናመሰግናለን። ደስ የሚል ጊዜ እንደቀጠለ ነው። እስከ መጨረሻ እንድትሆኑ በአክብሮት እንጋብዛችኋለን። አብራችሁ
እንኳን ለአዲሱ ዓመት 2018 ዓመተ ምህረት ተሳች ውድ የኤችኤምኤና የዶይታሜ ሚዲያ ቤተሰቦች ሚዲያችን ዶይታሜ የተለያዩ አገልግሎቶችን ለማህበረሰብ ሲሰጥ ቆይቶ አሁንም በተጠናከረ መልኩ የአገልግሎቱን አድማስ እያስፋፋ ቀጥሏል። ለሰርግ አያስጨንቆት፣ ለልጆት ይሁን ለራስዎት ልደት አያሳስቦት፣ ዶይታሜ ሚዲያ መላ አለሎት። ምርቃቶትን ሞቅ ደመቅ ሸብረቅ ረቅ ለማድረግ ከጎኖት ነን ስንል በታላቅ ደስታ ነው። በዘመናዊ ድሮን ታግዘን የቀረጻ አገልግሎት መስጠታችን ልዩነታችን። ከእርሶ ጋር አዲሱን ዓመት በአዲስ ጅማሮ አሃዱ ልንል እነሆ። በዩቲዩብ አድይ መተዮም አለላቶ ብሎ ሰርች ቢያደርጉ እስከ ቤታችን ገቡ። እንዲሁም ፌስቡክ እና ቲክቶክ ለሚቀናችሁ ዶይታሜ ሚዲያ በማለት ፎሎ እንድታደርጉ ስንል በታላቅ ትህትና እንጠይቃችኋል። አድራሻችን ከወጣቶች አምባ ወደ ኮብልስቶን ሜጃ ከፍ ብሎ በሚገኘው ህንፃ ላይ እንገኛለን። ለበለጠ መረጃ በስልክ ቁጥሮቻችን 0961486102 እና 0935156114 ይደውሉ። ዶይታሜ ሚዲያ ሆሳና። ቤተሰቦች ተመልሰናል። ከኛ ጋራ ስላላችሁ በጣም ደስ ይለናል። ይቀጥላል። ገባችሁ ኦሬዲ አሁን የሚፈልገው ከ9 እስከ 11 ያለውን ነገር ማለት ነው በሃይላይት እንድታነሱ ማለት ነው። ሲኩዌንስ እየጠበቀን ሄደን ቀጥታ 2 ላይ እንወርቃለን ማለት ነውና የሆነ ኤክስፔክቴሽን አለ ለሁሉም ነገር አይደል? የሆነ ሰው ከማግኘት በፊት በስልክ ብቻ ድምጽ ከሆነ የሆነ እኔን አሁን ፎቶ ላይ ባታየኝ ኖሮ ወይም ቴሌግራም ላይ ባታየኝ የሆነ ሲል ይሳላል አይደል? ወይ ፊቱ እንደዚህ ያለ ድምጹ ብቻ የሆነ ነገር ትስላለና የሳልከውስ እንዴት ነው? አሁን ልጅ ጎጎ የሆነ ስላል የሳልከው ኢሜጅ ይኖራልና እና ያ ምን ይመስል ነበር? 3 ዓመት ራፍሊ ያለው ነገር ንገረኝ። እሺ የሆነን ለመናገር ያው ኤክስፔክት እናደርጋለንና አንዳንዴ ከፍ አድርጎ በጣም ኤክስፔክት ማድረግ ጥሩ አይደለም፣ ለማንም አይመከርምና በጣም የጎበዞች ያው መገኛ ነው፣ ግልጽ ነውና ትምህርት ቤቱ አሪፍ ነው። ግን በጣም ኤክስፔክቴሽኔ ከፍ ያለ ስለነበረ ትንሽ ስለኛል አስቸግሮኛል። ማለትም ኢንቫይሮንመንቱ እንደ ያው አሁን ነው ተሻሻለ እየመጣ ያለውና የተጀመረ አካባቢ ስለነበር ትንሽ የፋሲሊቲ አለመሟላት እንደዛ አይነት ነገር ነበርና እንደጠበቅኩት አልነበረም። ትንሽ ቻሌንጅ አድርጎኝ ነበር 9 አካባቢ ግን ለውጣ እንደ ያልኩ ላይ የነበረበት ታይም ነበር 9 አካባቢና ቀስ በቀስ ነው ግቢውን አዳፕት ያደረገ ሁሉም ሰው እንደዛ ነውና ፈርስት ሴሚስተር ትንሽ ቻሌንጅ ያደርግ ነበር። እንደው የሆነ በቃ የጥናት ሞዱል ላጥፍት ተብሎብኝ ምናምን ነበርና ቤት የለመድኩት ፈታያሉ ማንበብ የነሱ እንደዛ ግን ኢንቫይሮንመንቱ ትንሽ መጀመሪያ እስከንለምደው ትንሽ ነበር። አይከፋም ነበር ያ ፈርስት ሴሚስተሩ ጥሩ ነው። ወዲያው ቶሎ ሾርት ነበር አርፍደን ስለገባን ያው በ2 በ3 ወር ነው የጨረስነውና ሰከንድ ሴሚስተር ነው በጣም ተረጋግቼ ግቢውን ተላምነድኩት እና ደግሞ ፌሎ የተማሪዎች መንፈሳዊ ህብረትም ነበርና በጣም እሱ ረድቶኛል ብዬ አስባለሁ። በጣም መረጋጋትን ነገሮችን እንዴት አንድል ማድረግ እንዳለብኝ ኢቭን የዛኔ ነው ፋይሬጅ የሚጀምረው የወጣት ነው የገባን አይነት ነገር ነው። ትንሽ ፋይሬጅ የሚጀምረው የ9ኛ እዛ አካባቢ ስለነበር ይሄ እንዴት አንድል ማድረግ እንዳለብኝ ብዙ የተማርኩት ከዛ ስፒሪቹዋል ህብረቶች ነበሩ ፌሎሺፕ ስቱደንት ፌሎሺፕ ማለት ነውና ያ በጣም አረጋጋኝ ስቴብል ሆንኩኝ። ያ ነገር ረድቶኝ ጥሩ አይነት 9ኛ ክፍልም ሰክሲድ ማድረግ ቻልኩኝ ማለት ነው። ሰከንድ ሴሚስተር ነው በደንብ አሪፍ ስቴት ደረጃ ውስጥ ምናምን አይነት ነገር ነበርና ይሄ የመጣው በደንብ መረጋጋትና ስቴብል መሆን ያ ደግሞ ከነበረው ወንድሞች ህብረት እና ደግሞ ከነበሩ ጓደኞች በደንብ ሰዎችን መግባባት መቀራረብ ነበርና ያ ነገር በደንብ እንድንረጋጋ አደረገ። ሳይኮሎጂካሊ ተስተብሎናችሁ ማለት ነው። እንደዛ ስንሆን 9 ላይ እንደዛ አይነት ነገር ነበር ሳደርግ የነበረው። 9 ላይ በደንብ እንከታተል ነበር ክፍል ውስጥ መምህራኖችን እንከታተል በጣም እኛ አይደለንም
እሷን ስለማን ግን የራሴን ልናገርና ኦኬ ብዙ አጥኛ አይደለንም ነገር ግን የክፍል ውስጥ ታችም የነበረን እንደዛ አይነት ነገር እውነት ነው እዛ ያለው መንፈስ ይከታተላል ታችም እንደዛ ብዙ ማጥናት ላይ ብዙ ረጅም ሰዓት አልወሰድም ማጥናት ያለብኝን ሰዓት በትኩረት አጠናለሁ ከዛ ደግሞ እረፍት መውሰድ ካለብኝ በደንብ ነውና ኢንቫይሮንመንት ያየው የምረበሽ አይነት ሰው አይደለምና ፈርስት ሴሚስተር ያቺን አረበሸች ሰከንድ ሴሚስተር የራሴን ፕላን በጣም ማጥናት ካለብኝ እንደሌላው ይግድ በደንብ ቆይቶ የሚያጠናል ለራስ ይሄ እንደየተማሪው እንደለመደው ነው ደግሞ ረጅም ሰዓት መቆየት አልችልም ነበርና ስለዚህ ሾርት የሆነ ታይም ላይ በደንብ መረዳት እንደየተማሪው ይለያያል ብያለሁና እንደዛ አይነት ኤክስፒሪየንስ ነበረኝ ስለዚህ እንደዛ ነበር 9 ክፍል ውስጥ እንረዳለን ክፍል የተረዳነው መከለስ አይነት ነገር ነበር ብዙ ጋፕ እንዳይፈጠር እጥር ነበር ክፍል ውስጥ አስተማሪ በሚናገረው እንደዛ አይነት ነገር ማለት ነውና ሄጄ ሳይረዱ ማለት ነው አልወድም ነበር ስለዚህ ለመረዳት ሞከር ነበር ሶ ያልገባን ነገር አስቆመ ትቼር አልገባኝም ከመለስ እንኳን አጣይቅ ብዙ አጣያቂ በጣም አስጨናቂ ተማሪዎች አሉ ለዛ አይደለም አልጠይቅም ነበር ግን በቻልኩት እረዳለሁ ያልገባኝም ወይ ጓደኛዬ ወይ ሌላ ነገር ሪፈር ታደርጋለህ ዶርምጄ የሆነ ነገር አለው በቻልኩት ግን በዛው ቀን የተማርኩት ነገር ብዙ ሳይገባኝ ርቀት አልሄድም ውስጥ አቁሞ መጠየቅ ብዙ እንደዛ አልነበርኩም 10 ላይ ደግሞ ያው ሞር ደግሞ ግቢውን የተላመድንበት ቤተኛ ትሆናለህ በጣም 10 ላይ ነው እየወደድን ይመጣ ነው ይሄ ሙሉ ነገር ተሟልቶ ሳይሆን ይዛኔ ያለውን ነገር አንተ አዳፕት አደረግን በጣም መንፈሳዊ ህብረቶች ቢውልድ ያደረጉ መጡ ያሉን ወንድሞቻችን በጣም ከጎናችን ያሉ ሰዎች ግቢውን ፈርስት ባች መኖሩ ደግሞ ለናንተ ሰከንድ ባች አለ ሁለት ባች በጣም አለማመዱን በጣም ተለማመድን ከዛ ከግቢው መለየት አንድ ካልሆነን ማለት ነው ግቢው ከዛ በኋላ መለየት ተሷል ከበደን ይሄ ግቢው ለመቆየት አልከበደንም እንጆይ ያደረግን ነበር የቆየነው 10ም እንደዛው ክፍል ውስጥ ያለው ነገር ተከታተላለሁ ብዙ አጥና አይደለም አጠናለሁ ማጥናት ባለብኝ ልክ መንፈሳዊ ህብረቶችን አቴንድ አደርጋለሁ እነዛ ደግሞ ሞር ዲሲፕሊን ያደርገኛል ለምን እንደማጠና ደግሞ ታውቃለህ በቃ የእግዚአብሔር ቃል የሚያነብሰው ሰነፍ መሆንን አይችልም ስንፍናን አያስተምርም የእግዚአብሔር ልጆች ሰነፎች አይደሉም ያ በቃ እና ይሄ ቫልዩ ሰጥቼ ለነገሩ ለምን ማራም የሚለውን አላማ ያገኘሁት ከዛ መንፈሳዊ ህብረት ነውና በዛ አላማ መንቀሳቀስ ደግሞ ሞቲቬት ያደርጋል ኬርለስ ያደርጋልና ኬርለስ አልነበርኩም 10 11 በተማርኩት ክፍል አጠናለሁ ክፍል ማራለሁ ዶርም ገብቼ ማይላ ያለው ረፍት ማድረግ ካለብኝ ፐርሰናል ታይም ወሰድ ካለብኝ ከሰዎች ጋር ኢንተራክሽን ማድረግ ካለብኝ ሁሉንም ይሄ ትምህርት ላይ ተወሰድኩ ብቻ ትምህርት ምን አይነት እንደዛ አልነበረ ሁሉም ይሄ እንደዛ ይቻላል የሚለውንም በቻልኩት ከእግዚአብሔር ጋር ለማሳየት ፈልግ ነበር ሁሉንም እኩል ማስኬድን ማለት ነውና በእንደዛ አይነት መንገድ እንቀሳቀስ ነበር ያን ይመስላል እስከ 11 ስለፊሎ በኋላ እንመለሳለንና በጣም ስትነካካው ነበር እኔንም ሪስፓክት ያደረገ ማነዘው ነገር አለ ቤትዬ ወደ አንቺ ልምጣና እሺ አንቺ ያው ብዙ ስትታሚ ሰምቻለሁ ማለት ነገሮች እሺ በደንብ በጣም ሰምቻለሁ እሺ የኔ ከስተንስ 11 ነበረው ቆይታ 9ኛ ክላስ ላይክ ስገባ ግቢው ብዙ ነገሮች ኤክስፔክት እንዳደረኩት ነበር የሚያገኘው ኦኬ ያንቺ ኤክስፔክቴሽን እና ያለው መሬት ላይ ያለው ነገር ማለት በጣም የሚወደድ ኢንቫይሮንመንት ነበር ለሚሰልኝ just ከምን አንፃር ነው እሱም ያለ ነበር ፋሲሊቲ ነው ላይክ የመጀመሪያ ቀን ወላጆችና ተዋንድ ላይ ሰብሰብ ብለን ነበር ኮንዶሚኒየም ማዘር ፋዘር ምናምን ሰብሰብ ብለን መተን አመተው ተታዊ ሲሄዱ ላይክ አብዛኞቻችን ፊል ያደረግነው የሆነ ለማደግ ወደ ወይ ደግሞ ጎዳና ላይ ተሰጥቶ በጣም ነበር ይያለክ እሺ በቃ ከፍተን ነበር እዚህ የመጀመሪያ ሰሞን የመጀመሪያ ሳምንት ምንስ ገቡ ግልኩላ ትግል ነበር ያውቁታል ናዶርኛ አይደለና ትግል ነበር በቃ ትንሽ ከመጀመሪያው ሳምንት በኋላ ነው ትግል ካን ቆያለን ማታ ደስተሙ ሳይነጋን እንሳለን እና ወደድኩት ነበር ስመጣስ ያለው ኢንቫይሮንመንት ብዙ አትችልም ኤክስፔክት እንዳደረኩት አይደለም ብቻ ብዙ ነገር ላይ የተለያየ ነገር ነው የክላስ አጻሪ ነበረው ነገር ግን 9 በጣም ደስ ይል ነበር በቃ just በጣም የሚገርም መምህራን ነበር
በጣም የሚገርም ማለት ነው የነበሩት የተመረጡ መምህራን ነበር የነበሩት ማስተኝ ሲመጣ ከመምህራን አንፃር በቃ በፈልጋቸው ፕላስ ደግሞ ለአንደሪ ትምህርት ቤት የሚያስፈልጉ አይነት መምህራን ነበር የነበሩት የሚያበቁ ነበሩና just ደስ የሚል ኢንቫይሮንመንት ነበር ሲመጣ ይዤ የመጣሁት ኤክስፔክቴሽን በቃ ማለት ታች እንደለመድኩት አይደለም ሁሉም ያለው ማለት በእኔ መተሳተፍ ያለ ተማሪ ነው ያለው ስለዚህ በሚገውሽ መካከል ደረጃ ፎከስ አድርጌ አልገባም እንደደሪ ብዙ አልገባም ማለት ካል ደረጃ አላሰብኩም ነበር በቃ ኖርማል ተማሪ የኔ ነው ብለሽ ነው ማለት አሁን እዚህ ደረጃ የታባ ከሰራው የራስ አይደል እንደ በማለት ነው እንጃ በቃ ሊሆንም ላይሆንም ይችላል ግን የሆነ ረጅም ህልም ነበር ነው እዚህ ጋር ደረጃ ላይ ሰራ ይችላል ራሴን የሆነ ባይዘይ የሰው ኤክስፔክቴሽን ብዙ አይጎዳም የራስን ኤክስፔክቴሽን ግን ማለት በቃ ዲስአፖይንትድ ሲያደርግ በጣም ይሰብራል እውነት ነው ሰው ጠብቆሽ ባታሳኪ it's nothing ትያለሽ ግን የራስሽ ሲሆን ደግሞ እና ራሴን ለዛ ብዙ ኤክስፔክት ማድረግ አልፈለኩም እዛ ፖይንት ላይ ኖርማሊ በቃ like በእንድሮ በነበረ ትምህርት ቤት ክላስ ውስጥ ኮምፒት ቢያደርጉ 3-4 ተማሪዎች ነው ምናልባት በቃ ለደረጃ ኮምፒት የሚያደርጉ የተወሰኑ ተማሪዎች ናቸው በእርግጥ ዋቺ ጎበዝ ተማሪዎች ነበሩ መንገድ መናገር ማለት ሰነፍ ተማሪ አይገኝም በቃ አብሬጅ የሆነ ተማሪ ግን ደግሞ ልጅ ጎጎ ስገባ የዛይንት ኢንቫይሮንመንት ይጠብቀኛል ብዬ አላሰብኩም ገባው ደስ የሚል እንትን ነበርን ምናምን አልጠበቅኩም ነበር ደረጃ ነበርኩኝ like ሁለተኛ ነበርኩኝ ሰሪያ ክላስ ምናምን ዳሬ ሶስተኛ አንተ ምንድነው አጥፋታል ያው ስላይትሊ ነበር ማለት እንደዛ ነበር መሰለኝ ሙሉ አንደኛ ሁለተኛ እስከ 4 ወርና እስከ 5 90 እውነት ነው ሲጀመር እስከ መጨረሻም something ነው የሚኖረው ሁሉም አንደኛ ምናምን እንደዛ አይነጥስ ነው እዛ ግቢ ስገባ የነበረኝ እንትን ይታወቃልና ግቢ ኢንቫይሮንመንት ላይ ተማሪዎች ያውቁታልና እዛ ግቢ ሜንሊ ተማሪ የሚለካው እንዲህ ከደረጃ ይልቅ excellent አለ very good ምናምን የተባለ በዛ ነው ሲመጣ አምሮዬን ያሳመንኩት excellent ማለት ከ95 በላይ very good የሚባለው ከ90 ነው ብዙ ስላልቆየው ቢያለው ማለት በቃ ፕላን የነበረው እንደዛ ነበር excellent ውስጥ ሆናለሁ ደረጃ ፕላን ያልነበረ 9 እንደዛ ነበር excellent ውስጥ ደረጃ ውስጥ ነበርኩኝ ከዛ በኋላ በነበረው ፋስ እኔ ከደሬ ትንሽ ስትሮክ አለ እሺ የደሬ ማለት 9 ከብረት ነበር ትንሽ አካዳሚክ ነገሩ እሱ እንዳሰበው አላገኘው ይሄ ደግሞ ማለት አላሰብኩም ነበር ራሴን አገኘው ተዛው እንደዛ ነበር ግን ከሰካከ ከዛ በኋላ በነበረው like ያን በ9 በዛ ነው እንትን አልቀጠለም እኔ ጋር የነበረው እኔ ጃምናልባት ኢነርጂ ማነው ኤሌመንታሪ ያለ የሆነ ኢነርጂ ሆነን የነበረው ነገር ኮምፒቲሽን ስላለ ደግሞ የካርድ ቀንጮቱ ኮምፒቲሽን ያ በጣም ኢነርጂ ሆኖኝ ይሁን ከዛ ሽጎጎ ይሄን ኢነርጂ ቨርስ ጎከሪ ሰው ከራሱ ጋር ነው የራሱን አላም ነው የሚኖረው ያ ነገርም እንጃ ለምጄ ይሁን ተውኩት ብቻ ደረጃ ውስጥ አልነበርኩም just የነበርኩት ግን ኤክሰለንት ላይ ከ6 ሴሚስተር አምስት ሴሚስተር ኤክሰለንት ላይ ነበርኩኝ አንዷን ሴሚስተር ስላይትሊ ወጥቻለሁ አንዷን ሴሚስተር በ0 ፖይንት ምናምን ስላይትሊ ወጥቼ ነበር ከዛ በኋላ የነበረው እንትን like እውነቱን ለመናገር 11 እና 10 እና 11 ነበረኝ ስፔሻሊ ደግሞ 11 ነበረኝ ታች ነበረኝ የኔ ፖቴንሻል ነው ብዬ አላሰብኩም ቢት ቀንሶ ነበር just በቃ የደረጃው ፍቅር ምናምን ስለሌለም ይሁን አላውቅምና just this much የሆነ ሰግጫት ተማር እውነቱን ስናወራ ማለት ነው ነጭ አው እንዳትዋሺ ያው እንታወቃለን ደስና የኔ ነበረው ኳዝ እንደዛ ነበር በጣም like አካዳሚክ ነገር ላይ ካለው ይልቅ ታች ያለው በደንብ ወደው ስታሳይለው በጣም ወደው ነበር ዋው it's amazing እዚች ጋር አንድ ነገር ማንሳት ፈልጋለሁ ፒላር የሆነ ነገር ማለት ነው ከታች እኔ አስተምራለሁኝ እስከ 8 አስተምራለሁኝ እና ተማሪዎች የሆነ ስለሆነ አዳሪ የኔ አልቲሜት ጎላቸው አዳሪ ብሎ ነው የሚማሩ በቃ ሚኒስትሪ ከፍተኛ ከሰሩ በቃ ፉል ያላቸው ነገር እኔ በቃ ካልገባው በቃ እና you know over expectation ነው አሁን የችግር ስለሚፈጠር ልክ ፈተናውን ተወዳድረው ያው በጠበቁት ወይ ላይሆን ይችላል ከዛ ሳይገቡ ይቀራሉ እና ከትምህርት የወጣው ልጅ ስለማቀው ነው ከናንተ ባች በፊት ማለት ነው አንድ ባች ሁለተኛ ባች ላይ ተወዳድሮ እኛ ጋር ነውና ከትምህርት ኦሬዲ በቃ እኔ እዛ እስከ አልገባው መማር አልችልም ሙሉ ሜንታሊቲውን እዛ ነው ያስቀመጠው እና እዛ ማግባት እንትን ነው ወይ ይሄ በቃ ማለት የግባቸው መጨረሻ ነው ወይና እስኪ ያለውን ነገር እንገሩና እዛ ካልገቡ የሆነ ነገር ማድረግ አይችሉም አዳሪ መግባት ነው የን ውጤት እንድንሰራ የሚያደርገው የሚል ሲል አለ እውነትን ልጅ ወጎ ስለገባችሁ ብቻ ነው ወይ
ይሄ ውጤት የተሰራው ወይስ ውጪ ላይ መስራት አይቻልም ወይ ፐርሰናል ኢፈርት የለም ወይ እዛ መግባት ካልገቡ የሆነ ነገር ይበላሻል ወይ የሚለው ነገር እንድታነሺ ቤቲ ኦኬ እኔ ታዲክስ ማለት እነዛ ልጆች ላይ የተፈጠረ ያለውን ማይንድሴት ኮምፕሊት ያልቀበሉ ቴንክ ዩ ማለት ያለም መጨረሻ አይደለም just this ይሄ ማለት ለትንሽ ፎከስ ለገባው ደስተኛ አይደለም ምናምን ማለት አይደለም ግን እኔ ደግሞ ፎከስ አድርገው የተንቀሳቀሳሉ ስለ አካዳሚክ ነገሩ ማለት ነው ስለ አካዳሚክ ነገር ብቻ ፎከስ አድርጋችሁ ከሆነ ዲሽኮጎ ትክክለኛው ቦታ አይደለም እውነቱን ለመናገር ማለት ዲሽኮጎ በጣም ዩኒክ የሚያደርገው ነገር አካዳሚክ ነገር አይደለም of course የሚተጉ ልጆች አሉት ምናምን ግን እነሱ ትጋት እዚህ አይደለም የተጀመረው መጀመሪያ ቅድም አንስተን ነበር ኢለመንተሪ ያለ በጣም ቢዚ ነበራቸው ስለነበሩ ነው ዲሽኮጎ ድንገት ምናምን የመጣ ትጋት አይደለም ያብዛኞቹ ማለት ነው ቅድም ደሮ ማንስካል ከዛ ነገር አንፃር አካዳሚክ ነገሩ ዲሽኮጎ አይደለም ዋነኛው ማለት ምክንያቱ ማለት ነው ዲሽኮጎ of course ያ ነገር ተጠብቆ እንዲቀጥል የሚቻለው ጥሩ ነገር አለው ኤግዛክትሊ yes እና ዲሽኮጎ ትንሽ የተለየ ነገር የሚያደርገው ዛይሎ ሶሻል ላይፍ ሪሰርች ያለው ነገር መያያዙና ያ ነገር ነው እንጂ ዲስማች በቃ እዛ ካልገባው ሞቼ ይገኛሉ የሚባልበት አይንስቲት አይደለም ቢገቡ መልካም ነው just ባይገቡ ደግሞ ላይፍ ይቀጥላል እንኳን ማለት እንጃ ሲጀመር የምንኖርባት ላይፍ እኮ የሆኑ በሮች የተዘጉ የሆኑ በሮች የተከፈቱ እንደዛ ነው የምንቀጥለው ምንም ለመጨረሻ አይደለም እና ከዚህ ነገር አንፃር ላይክ ከውጤት አንፃር የምርኔ እንደማስበው ከሆነ ላይክ ዛሬ ያለችው አንቤቲ ዲሽኮጎ ባልገባ ኮምፕሊትሊ እንደማልሆና ታውቃለህ ምፈልጋትን ቤቲ እንደማልሆን አውቃለሁ ግን ደግሞ ውጤት ማለት ኢንትራንስ የምትሰቅለው አንቤቲ ዲሽኮጎ ባልገባ ከዚህ የተሻለ እንደምሰራ አስባለሁ በጣም የተሻሉ መምህራን ከዲሽኮጎ የተሻሉ ማለት ነው ኢለመንተሪ ነበሩ ሌላ የግል ትምህርት ቤቶች ያላቸው መምህራን ማለት ነው ፕላስ ደግሞ እዚህ ጋር ማለት የሆነ ፖድካስት እና ማርገን ለመውጣት አይደለም እውነት ነው ከዚህ አይነት ሜንታሊቲ ነው እንዲሁ ባይ ዘ ዌይ ከትምህርት ወጣ ማለት እኮ ቀላል ነገር አይደለም እኔ ባይኔ ስላየው አጽናንቼ ልጽናና ያልቻለው ሊስላለ ሲላልገባ ብቻ ማለት ነው እና ሪያሊቲው እዚህ ጋር ማወራት አለበት እኛ የቪውሺፕ አይደለም ሚዲያችን የቪውሺፕ ችግር ውስጥ ገብቶ አያውቅም አላማው ትልቅ አላማ ነው ያለው ፖድካስትም አይደለም ይሄ ሪያሊቲው ዲስከሽን ነው ስለዚህ ቤት ጠንከራለሽ እንድታነሽ ይፈልጋለሁ ቀጥ እዚህ ፖይንት ላይ ምናልባት ዲሽኮጎ ቡሳን ውስጥ ያሉ ተማሪዎች አይደለም ኢቭን ሌላ ጋር ብዙ ቦርዲንግ ስኩሎች አሁን ከቅርብ ጊዜ ጀምሮ የመጡ ነውና እዛ ተወዳድራችሁ አልገባችሁም ማለት ኢንትራንስ ውጤታችሁ ይበላሻል ማለት አይደለም ኔቨር እንደዛ አይገናኝም በጣም የተሻሉ መምህራን አሉ በጣም የተሻለ ኦፖርቹኒቲ አሉ ኢቭን ለኛ ዲሽኮጎ ከኮምፎርት ዞናችን መውጣት ማለት ፋሚሊ በጣም ተንከባክቦ ያሳድገው እንደዛ ነበር ከዛ መውጣት ነው ዲሽኮጎ ተሰራበታለ ታድግበታለ ኃላፊነትን መውሰድ ተማርበታል ከእድሜ ላይ ካሉ ሰዎች ትንሽ በቀቅበ ተደስልበታል ቻሌንጅ ነው ዛጊ የሚያስተምረን እና ያ ነገር ነው ዩኒክ የሚያደርገው ከአካዳሚክ ነገር አንፃር ግን በጣም ዲሽኮጎ ውጭ ካሉ ትምህርት ቤቶች ዩኒክ ያደርገዋል ብዬ አላስብም ማለት ኦፍ ኮርስ ሙሉ ተማሪ ያሳልፈው ሊሆን ይችላል ተማሪዎቹ ግን በፊትም አቅም ያላቸው ተማሪዎች ናቸው በግል ቢያጠኑ ማለት የሚችሉ በግል ቢያጠኑ መስቀል የሚችሉ ተማሪዎች ናቸው ስለዚህ ፕሊስ እዚህ ላይ ዲሽኮጎ አልገባውም ብላችሁ ዲስካሬጅ እንዳትሆኑ እንደዛ ነው ማለት ቴንክ ዩ ቤቲ ያው በጣም ብዙ ተማሪዎች ይሄንን ዲስከሽን እንደሚሰሙ አውቃለሁ በደንብ ማለት ነውና ከዚህ ቤቲ ያው ምስክር ነችና ደሮ ይጨምራል በዚህ ላይ እሺ ትንሽ ለመጨመር ያለ ኦልሞስት ሁሉንም ብለዋለችና እንደተባለው ያው ዲሽኮጎ ኢንቫይሮንመንቱ ጥሩ ነው ይሄ ያለንን ነገር እንድናስቀጥል ረድቶናል ማለትም በተለይ እንደ የተማሪው ቢለያይም አንዳንድ ተማሪ ኢንቫይሮንመንቱን ያያየ ዲስካሬጅ ሆኖ ዝቅ የሚል እና ደግሞ ያን ያለውንም ፔስ ዝም ብሎ የሚያስቀጥል አለ ሰው ኖራ ማለት ነውና ኢንቫይሮንመንቱ በጣም ምርጥ ነው ስላችሁ ተማሪዎች አብሮን የሚሆን ተማሪ ሁሉም እኩል ፖቴንሻል ያለው አይነት ተማሪ ነውና ኢነርጂ ይሆናል ዲፍረንሱ እዛ ጋር ነው እንጂ ትምህርት ውጭ ላይም አለ ዲፍረንሱ እኩል የሚሄድ ኢነርጂ አለ የሚለውና ስለዚህ አልገባውም ብሎ ዲስካሬጅ ሆኖ ትምህርትን እንትን ማለት አይቻልም በደንብ ውጭ ሆነው በደንብ ሰክሲድ የሚያደርጉ ልጆች ስላሉ ማለት ነውና ስለዚህ እንደ ይሄ ተፈትኖ ያላለፉ ተማሪዎችን እንደላቸው ፈልገው መፈተናቸው ራሱ ለፈተና እቆኑ መቅረባቸው ራሱ አንድ ጉብዝና ነው ስለዚህ ይሄን ነገራቸው እስከ 9 ባሉበት ትምህርት ቤት ላይ የመንግስት ይሁን የግል ባሉበት ትምህርት ቤት ላይ በደንብ ትጋታቸውን ማስቀጠል የትን ትጋት ነው ዋናው ዲሽኮጎ ገባ ያለ ትጋት ሰው ተኝቶ አድሮ
ሚሆን አይደለም ስለዚህ ኢንቫይሮንመንቱ አዎ በደንብ ሁሉም ተማሪ ጥሩ ስለሆነ ለመንቀሳቀስ ጥሩ ነው ባይሆንም ውጭ ሆኖ ግን ይሄ ዲስትራክትድ ሳይሆን በሚታየው ነገር ሳይወሰድ ተማሪ ቢያጠናና ቢለፋበት በደንብ አድርጎ ሰክሲድ ማድረግ ይችላልና ስለዚህ ይሄ ፈተናውን አልፎ ባለመግባታቸው ዲስካሬጅድ ሳይሆኑ ከ9 ጀምሮ እስከ 12 በደንብ አድርገው ቢማሩ በደንብ ሰክሲድ ማድረግ ይችላሉ ያስባል እውነት ነው እዚች ጋር አንድ ነገር ብዬ ወደ አስሁለት ወደ ዋና ቶፒካችን እመጣለሁኝና በጣም የሚገርም ነገር ማለት ነው የእውነት ይሄንን ዕውቅና መስጠት አለብን ብዬ አስባለሁ የፈተናው ስርዓቶቹ ራሱ በጣም የተገረምኩበት ነገር ማምራኖች ፈተና ለማውጣት ራሱ ግቢ የሚገቡት ጠዋት በጣም ፌር የሆነ ነገር ነው የሚሰራው ኢቨን ታርሞ ኢሚዲየትሊ ነው ማምራኖች ጠዋት የገቡ ሳይወጡ ታርሞ ነው የሚመለሰው ለተማሪ ውጤት ወዲያውኑ ነው የሚታወቀው 24 ሰዓት ውስጥ ባልሞላበት ሰዓት ነው ነገሮች ሁሉ የሚያልቀው እና እዛጋ በቃ ጠንክሮ የማንበብና እዛ ታች የመሰራት ጉዳይ ብቻ ነው ስራ የሚሰራው እንጂ 9ኛ ክላስ ሲያልፉ ሁሉም የበቁ ተማሪዎች ናቸው ብዬ ነው ማምነውና ልዩነቱ ከዛ በኋላ በሚሰሩ ስራዎች ላይ ነው የሚመጡት እና ውጪም ሆኖም ደግሞ ትልቅ ስራ መስራት ይችላሉ ለምሳሌ ልጅጎጎ ከወርልድ ብራይት ጋራ ልጅጎጎ ከሌሎች ፕሪፓራቶ ሃይ ስኩል ትምህርት ቤቶች ጋራ እንደሆነ ስራ እኮ ይሰራል እናንተ የሰራችሁት የልጅጎጎን ጥያቄ ብቻ እኮ አይደለም የወርልድ ብራይቶች እናንተ ጓደኛሞች ስለሆናችሁ እንደዛ ማድረግ ይቻላል እነዚህ ተማሪዎች ተስፋ ቆርጠው ከትምህርት ለመራቅ እኔ እዛ ካልገቦ እንዲሆናለው ሊሆን አይገባም ሲጀመር ሲማሩ ልጅጎጎን አልቲሜት ጎል ማድረጋቸውም ስህተት ነው አልቲሜት ጎላቸው ትልቅ ሰው መሆን ያለበት በኔ እይታ ማለት ነው ስለዚህ ከታች ያሉ ተማሪዎች የናንተን ተሞክሮና ምክር እንደሚቀበሉ እርግጠኛ ነኝ የተከበራችሁ ቤተሰቦች ያው ጨዋታችን እንደቀጠለ ነው በጣም ትልቅ ዕውቀት ትልቅ የሆነ ስንቅ ያገኛችሁ እንዳላችሁ ምንም ጥያቄ የለም አሁን ቀጥታ የ12ኛ ጊዜያቸውንና እንዴት ፈተና እንደሰሩ ይሄን ውጤት እንዴት እንዳሳኩ ከነሱ ጋር እስኪ እንቀጥላለን አብራችሁን ቆዩ ደሮ ካንተ ልጀምርና 12ኛ ላይ ያው 557 ቁጥር አይደለም እና ዝም ብሎ ቁጥር ነው የሚመስለንና 5 ምናምን ነው የሚመስለን አይደለም በጣም ብዙ ነገሮች እዚህ ጋር መነሳት አለባቸው ብዬ አስባለሁ ካለን ጊዜ ግን የተነሳ ዋና ጥያቄ መጠየቅ የሚፈልገው ከኢንትራንስ 12ኛው ያው እንደተለመደ ሞዴሎች አሉ እናንተ ግቢ በተደጋጋሚ ሞዴል ተወስዳላችሁ ግልጽ ነው ያ ይጠበቃል ግን ከኢንትራንስ 2 ወር ኢንትራንስ ልትፈተኑ 2 ወር ይያለ ምን አይነት ሜንታሊቲ ነበር ምን አይነት ዝግጅት ስታደርግ ነበር ከ9 ጀምሮ እንደሆነ ያውቃለሁ ማለ የተደረጉ ነገሮች አሉ ቻፕተሮችን ላይ አይተው እንትን አድርገው ነበርና ግን 2 ወር ውስጥ ላይ ያለ ነገር ምን ይመስላል እና ደግሞ አያይዜ ይሄንንስ ውጤት ጠብቀሃል ወይ አንተ ኦኬ ያው ለመናገር የ12ኛ ክፍል ተገባው በኋላ የሚጠበቀው አይነት ነገር አለ ማለት ነው ኢንቫይሮንመንት ይጠብቃል ያው የቦርዲንግ ስኩል ተማሪ እንደመሆነ ሰው ይጠብቃልና ከዛ አንፃር ትንሽ ፍርሃት አይነት ነገር ነበር ትንሽ ወደ 12 ስገባ ማለት ነው እውነት ነው ያው አይኖች ሁሉ ወደ አይነት ነገር ነው ከዛ ጥናት የጀመርኩት ያው ክላስ የገባነው ጥቅምት ላይ ነበርና ጥቅምት አካባቢ ጀምረን ነበር ትንሽ ሞዴሎች ነበሩ እና ደግሞ ፐርሰናሊቲ ትንሽ ከፋሚሊ አንፃርም ትንሽ ኬስ ስለነበረኝ ብዙ ፈርስት ሴሚስተርን ኢፌክቲቭ አልነበርኩም ያው ክላስ አቴንድ አደርጋለሁ እኩል ለማስኬድ ሞክራለሁ በተለይ ሎወር ግሬድ ቢቀርብኝላ ለሞዴሉ ከለስ አድርጌ 9ና 10 ተፈተነን ነበር የ12ን በቻልኩት እኩል ከአስተማሪዎቹ ጋር እኩል ለመሄድ ሞክር ነበር ብዙ ግን ይሄ በጣም ያጠናው ምናምን አልነበረም ያው ጌታ ረድቶኛል በብዙና በትንሹ ግን ኬርለስ አልነበርኩም የጌታ እርዳታ እንዳለ ሆኖ በቻልኩት ባለይ ሰዓት ለመትጋት ሞክራለሁና ሰከንድ ሴሚስተር ያው እንዳልከው 2 ወር ሲቀረው ነበር ኦልሞስት ሚያዝያ አይደለ እዛ አካባቢ ነው እኔ መጋቢት ላይ ነው በደንብ ጥናት በትክክል የጀመርኩትና ኢቭን የ11ኛ ክፍል ከቨር ያደረኩት ኦልሞስት 4ቱን መጻፍ ማለት ነው ባዮኬሚስትሪ ፊዚክስ ማትስ የ11ኛን የጨረስኩት መጋቢት ወር ላይ ነው መጋቢት ወር ላይ ነበርና በጣም ያ ከዛ ጊዜ ጀምሮ ነው በደንብ
ኮንሺየስ ሆኜ ማጥናትና ደግሞ የተረጋጋ ኢንቫይሮንመንትም የነበረኝ ማለት ነውና የዛኔ ነበር የጀመርኩት በደንብ ከዛ በፊት ያው 9 እና 10 ለሞዴሉ አይነት ነገር ከልሻት እንቼ ነበር የረዳኝ ትንሽ ክፍተት አለመኖሩ ከታች የተማርኩ ነበር ያንዳንዱ ክፍል መሄድ ማጥናት ባለብኝ አውቄ ያለፍኩ ስለነበር ያደረ ነገር የተጫጫነብኝ ነገር አልነበረም ያው ስራው ይያለ ያ ነገር ብዙ ጭንቀት እንዳይፈጠር ያደረገ ግን ወደ ሚያዝያ አካባቢ የሰው ኤክስፔክቴሽን እና እኔ ያለውበት ስታተስ ትንሽ አልገጣጠም አለኝና ሰው እንዴት ነበር በጣም ብዙ ሰው ግልጽ ነው በቃ ከ550 በላይ ነው መሰለኝና ነው የሚለውና ያ በጣም ከባድ ፍራስትሬሽን አንዛይቲ ሌቨልህ ወደላ እኔ ደግሞ ይሄ ረጋብዬ በቃ እንደምንም የመጀመሪያ ጥቅምት ላይ ሲጀምር ከ550 ብሰራ ብዬ ጀምሬ ነበር ካለኝ ዝግጅት አንፃር ከጊዜ ማንፃር በቃ ይሄ ጥቅምት ወር ላይ እንደዛ ነው 550 በላይ ሰራለውና ከወደ መሃል ይሄ ትንሽ ብዙ ተግቼ ያጠናው ስላልነበረ ለማጥናት ሞክራለሁ ብዙ የተመቻቸ አይነት ነገር ከፋሚሊ ኬዝ አንፃር የተነሳች መርዶ ምናምን አይነት ነገር ነበር ከዛ አንፃር በደም ኢፌክቲቭ የሆነ ጥናት ስላልነበረኝ ኦኬ ወደ 500 ዝቅ አድርጌው ነበር ኤክስፔክቴሽኔ ከ500 በላይ ልስራ የሚል አይነት ነውና ያ ወሩ ምንድነው ያ ወደ መጋቢት ኦኬ ኦሬዲ ወደ ማለቂያ ወደ ሚያዝያ ከ500 ላድርገውና ከ500 በላይ እንዳልጎዳ ማለት ነውና ራሴን ለማጨናነቅ እንደዛም አይነት ተማሪ አይደለሁምና ጌታ ይረዳኛል ያጠናውትን ይባርክልኛልና ብዙ ረጅም ሰዓት ብዙ ያን ላይ አልወሰድበትም ማጥናት ያለብኝ መረዳት ያለብኝ በጊዜው እረዳለሁና ከዛ በኋላ ግን ወደ ሚያዝያ አካባቢ እንዳልኩ የሰው ኤክስፔክቴሽን እና እኔ የምጠብቀው ነገር ትንሽ እንትን እያለ ሲመጣ ትዝ ይለኛል ከቤቲ ጋር ወርተን ነበርና ቅድሚያ ለራስ ስጥ የሚል አይነት ሐሳብ አውርታኝ ነበርና ቅድሚያ የራስን ማድመጥ በቃ ከዛ ጊዜ ጀምሮ እኔ ለምንድነው በደንብ መስራት የምችለው ለምንድነው የምፈልገው ያን ይዤ የሰው ኤክስፔክቴሽን ከዛ በኋላ ይመጣል ለሰው መጨነቅ ታውኩኝና ለራሴ ደስ የሚያሰኘኝ ውጤት መስራት የትኛውም ሰው ለራሱ ዝቅ ያለ ነገር አይፈልግም ስለዚህ ሳልጨናነቅ እንዴት ነው ለራሴ ቅድሚያ ሰጥቼ ጥሩ ነገር መስራት የምችለው ወደሚል መጣው ከዛ ዝግጅቴ ወደ 2 ወር የነበረው ሪቫይዝ ማድረግ የ9ና 10 የ12ን ደግሞ ካስተማሪዎች እኩል እየመጣው ነበር ቀደም ብሎ ወደ መጨረስ አይነት ነገር እየተከልኩ ነበር ከዛ ያው ቻፕተር መጀመሪያ ላይ አውትላይን ላይ ይኖራል ኦብጀክቲቭ ያ ዋናው ስፔሲፊክ እና ጀነራል ኦብጀክቲቭ ነገሮችን ያየው ከዛ አንፃር ያደረኩ ነበር ቻፕተሩን ስጨርስ ጥያቄ እየሰራው በእንደዛ አይነት ቶሎ ለመጨረስ አይነት ነገር ያው ፈተናው እየቀረበ ነው ጨረስኩት ወሰኔ ውስጥ ነው ጥናት ወደዛ ነው ብዙ ቀደም ብሎ የመጨረስ ነገር አልነበረኝም እንደዛ ብዬ 2 ወር ይሄ ብዙ ተማሪ ወደ እንደዛ ሲገባ ከመጀመሪያ ያጠናና 2 ወር እንደጨረሰ ያስብና ኬርለስ የመሆን ነገር ይኖራልና በቃ ይሄ መጽሐፉን ከበሪ ማለት ይረሳል ሰፊ 4 ዓመት ስለሆነ እቺ የ2 ወር ጥናት በጣም ቫልዩ አላትና 2 ወር በደንብ ኮንሺየስ ሆኜ ለማገላበጥ እየሞከርኩ ሁሉንም መጽሐፍ ስኬጁል አውጥቼ ሪቫይዝ ለማድረግ እየሞከርኩ ነበር ያን አጠናውትን ደግሞ ከበር ያደረግኩ እንደዛ አይነት ሁኔታ ነበር ቴንክ ዩ ደሮ ትልቁን ግን ድርሻ ስታወራ ያገኘሁት ነገር ምንድነው ይሄ ለነገ ያሳደርከው ስራ ያለ ማኖሩ መጨረሻዎቹ አካባቢዎች ላይ ጫና ካንተ ላይ ቀንሷል 9ኛ እንደ 9ኛ ያው ክረምትም ስላለ ክረምት ላይ 2 አማራጭ ነው ያለው 9ኛን ከጨረስ 9ኛን ሪቫይዝ አድርገ ያው ቀብረ ምናምን በእናንተ ቤት ቢታ 10ኛንም እንደዛው አስቀብራችሁ 11ኛውንም እንደዛ ሲታደርጉ ትንሽ ከጫና ተወጣላችሁ ማለት ነው እና ብዙም ሳትጨናነቅ ነው ወደ ፈተና አዳራሽ የገባከው እንደዛ ነበር እና ፈተና አዳራሽ የነበረኝም በጣም መረጋጋት ጌታ ሰጥቶኝ ነበርና እሱም ነው ይረዳኝ በጣም ክፍላችን ውስጥም አሉ በደንብ ስኮር ማድረግ የሚችሉ ልጆችና እኔም የተለየ ያደረኩት ነገር የለም ያው ጌታ ረዳኝ ፈተና አዳራሹ አልረበሽም ነበር ብዙ እና ደግሞ
ደስ የሚለው ሁሉም ተማሪ የራሱን ነበር የሚሰራውና ሼል ሁሉም ደግሞ በደንብ ስኮር ማድረግ almost 21 ተማሪ ነው ከ500 በላይ ስኮር ያደረገው በክላችንና እንደዛ አይነት ተማሪ ነው ያለው ስለዚህ እኔ በጣም ጌታ ውስጣዊ መረጋጋት ነበረኝ ስለዚህ ረጋ ብዬ ነበር ስሰራ የነበረውና እሱም ጭምር ነው ያው ውጤቱ ጥናቱ እንዳለ ሆኖ ፈተና አዳራሽ ነበር የሚረጋጋው ውጤቱን መጨረሻዎቹ አካባቢዎች ላይ ተጠብቀን 550 ብላል እንዴት ነው 50ዋን ከየት አመጣከው ጌታ ባረከልህ የሆነን ለመናገር ያው ከተፈተንኩ በኋላ ፈተናውን ያው እንደሰራሁት ፊልም ኦኬ ገብቷል ያው ብዙ ያኔል ከብዶኛልና ምለው አይደለም ሰርቻለሁ ግን ሰውም ኤክስፔክት እንዲያደርግ አልፈለኩም ራሴም ኤክስፔክት አድርጌ ለመጎዳት ስላልፈለኩ እንደምንም 500 አሁንም ይሄ ከተፈተንኩ በኋላ እስከ ውጤት እስኪለቀቅ እስከባለፈው 500 እና ከዛ በላይ ከሆነ በቃ ጥሩ ነው እግዚአብሔርን አመሰግናለሁ ባይሆንም ይመሰገናል እግዚአብሔር በቃ ውስጤ ደስ የሚሰኘው ከ500 በላይ ይሁን በሚለው ነበር ያስኩትና 57 ሲሆን በጣም ተባረክ ቴንክ ዩ ደሮ ቤቲ አንቺ ጋስ ምክንያቱም ስትታሚ ነበር ያልኩት ከታች ባሉት ህፃናት ላይ ትሰሪያለሽ እኔ በጣም ነው የቀናውብሽና ምታረጋቸው ነገሮች ወጣ ያሉ ነገሮች ናቸው ከህፃናት ጋር ጊዜ ማሳለፍ ያው ህፃናት እናንተ ህፃናት ምትሏቸው 9 10 እና 11 ሶስቱንም ባች ባይዘው ምን አይነት ፍቅር ነው ህፃናቶች ጋር ነው እናንተ ራሳችሁ ህፃናቶች ናችሁ እና ምን ያህል ኃላፊነት ይሄ ሪስፖንሲብል ማይንድድ እንደሆናችሁ ነው እዚህ ጋር ማየውና ከነሱ ጋር ጊዜ ታሳልፊያለሽ ቢኤስ አለ በኋላ እንመጣለን ወደ ፌሏችሁና እንዴት ነው ይሄንን እስኪ እኔ እኮ ግራ ነው የሚገባኝ ሳሚቱ ደርሰው በደንብ አድርገው ገዝገዙኝ እውነት ነው አውጫ ትንሽ ሌት ያለ ነበር ክላስ ሲቶች ነው ትንሽ ሌት ያለ ነበር ያስሮልት just የነበረኝ ፓስ ማለት ነው ለሽታ ክላስ ተማሪ አልነበረም ኦኬ መልክቴ ሰው ተፈታኛል በስመ ከኔ ተሻለ ይብሪና ዘጠነኞች መጥቶ ተሽኛሉ ለፈተና ምናምን ይልኛል በቃ ዘጠነኞች ከኔ ተሻለ ተፈታኝ ይመስላል አንድ ላይ ስንታይ በቃ ዘጠነኞች እንደው ዘጠኝ በቴንሽን ነው ትላላችሁ 10 11 ከኔ ተሻለ ማለት ኢቨን እስኪ ነጋም ያነቡት ጉልጆች ነበር እዛው ነው ማለት አዎ 10 11 እንደዛ በጣም ትጉልጆች ነበር ግን አይረባቸውም በዚያው ጋጣ እንዴት ነው የህይወት ቃል እየመገብ ለምደነው እሺ እስቲ something እቺ ሳምቡሳ ነገር እንዳላችሁ ሰምቻለሁ የሳምቡሳ ሜት አለና ዘይቷን እንትን ካደረግን በቃ አፍታይታችን ተዘግቶ ማደሩ ላይ እንችላለን እዚህ ካምፕስ አዲክት ነኝ በኋላ እንጋብዝሻለን እንዳትረሳ ከነስታውስ እሺ like እንደዛ በጣም ትጉልጆች ነበር ትንሽ ላይ ታለ ነበር ኢንሲል በጣም ዳሽኬኛ ሳልፈለው ለማለት አይደለም ትቢዎች ጎጎስ ታውቃለህ አይ ቲንክ ረጅም አመት ነው ለካ ከኬጂ ጀምሮ 15 አመት ተማርኩኝ ሳስተምረው ለ15 አመት ብዙ ነው እና 15 አመት ከተማርኩ ስለኔ ታይም ብዬ የማስብበት አመት 12 ክፍል ማለት በፖለቲካል ደረጃ በውጤታማ ማለት እንደረጃ ኤሌመንተሪ በጣም just ማለት እስከ 9 እስከ 10 የነበረው ፓስ በጣም ይበልጥ ነበር ግን ደግሞ ታች የነበረው ነገር በጣም ሪላክስ አድርገን በጣም ሪላክስ አድርገን ማለት ይሄን ኢነርጂ ፈልገን ቅድም ደሪ እንዳለው አንድ ነገር ለምታሳድረው ነገር ስለሌለ በቃ እዛው አስተማሪ ያወራ የምትረዳበት አይነት የዛይነ ሲቹዌሽን ስለነበር ይሄን ከባድ ነበር እንደኛ ሾርት ክላስ ግን ማለት ሰኔ ያሉት 3 የኢንትራንስ ቀናት አልነበሩም ፈተና ይሁንት ማለት እስኪ ሶስቱ አይደሉም ፈተና ለኔ ከባድ የሚባል 3 ቀናት አልነበሩ የፈተናዎቹ ደሆላ አመት ነበር ከባድ ለኔ ኦኬ 3 ቀን አልነበረ ፈተና አመቱ ፈተና ነበር ለኔ ማለት ነው ምክንያቱም በቃ ራሴን ዲሲፕሊን ለማስተማር የሞከርኩኝ ነበር ታቸው ደሪም ቅድም ያንሳ ነበር ማለት ለሲም ስታተስ አለ ከምን አንፃር ሰለኝ እንዲህ ምጨነቅ ተማሪ አይደለም በቃ መስግጥ ብዬ ናይት ምናምን ላይ ደረሰች ማለት ከስንት አንዴና ከአመት አንድ ቀን ላይ ገርጅ ታገኘ ማለት ዶር ነው የምጠቀም አልጋሪ ታች ትንሽ ነገር ማይሰው ነው ማለት ይማታላን ዶር ሳይሆን ላይብረሪ ምናምን እንዲህ ማለት ተጠቀም አንድ 12 ነው በጣም ሳይግጭ ላይብረሪ ማሳለፍ የጀመርኩትና ይሄ ላይብረሪ ፐብሊክ ላይብረሪ ቁጥር 3 ምናምን እንደዛ መጠቀም የጀመርኩት 12 ክላስ ነውና ሌሎቹ በጣም ማለት ቀልጂ መሰራባቸው አይነት ስታተስ ነበር እንዳለው ነው
ከክላስ አያልፍም እዛው የሚረዳ አይነት ተማሪዎች ስለነበር ግን ለ12 እንደዛ አልነበረም ዲሲፕሊን ይፈልጋል ቁጭ ብሎ ማንበብና ትንሽ ከባድ ነበር ለኔ ፈተና ነበር ያልኩት ለራሴ ያለመድኩትን ነገር ማስተማር ነበር ረጅም ሰዓት ቁጭ ብሎ ማንበባችን ፍጹም አልለመድኩታችም ፕላስ ደግሞ የኔ ትንሽ ማለት 11 እንደዛ አካባቢ ጋር ተፈጥሮ ነበር ያንን ጋር ደግሞ ፊል ለማድረግ በጣም ትንሽ ይፈልጋል እና ያ ነገር ለኔ ደሆል አመቱ ትንሽ ፈተና ነበር ወንበር ላይ ተቀምጬ ማንበብ እንኳን ይብዳል ነበር ግን ተኝቼ አልጋለኝ ነበር መመለከተውና ለክና 12 ግን እኔ ዲሲፕሊን በቃ ለኔ በጣም ዲሲፕሊን አመት ነበር ደሆል አመቱ ዲሲፕሊን ፎከስ ለማድረግ አመት ነበር በፊት ላይ ብዙ ቦታ ላይ እንዲሰበሰብኩት ማለት የበተንኩት ዲታይም ነገሮች ላይ ፎከስ በቃ ማለት ጥቂት ታስኮች ላይ ብቻ ነበር እንዳስሮት ክላስ ፎከስ ያደረኩት የመጀመሪያው ማይነካ ነገር ወደ ኋላ እንመለስበታለን ከዚህ አገር ጋር ያለኝ ነገር ማለት የምጠነቀቅላቸው ጥቂት ፎከስ ያደረኩባቸው ነገሮች እንዳስሮት ክላስ ተማሪ እግዚአብሔር ጋር ፐርሰናል ያለኝ ነገር ትንሽ ለመጠንቀቅ ሲቀጥል ደግሞ ያለኝ ነገር ኢንትራንስ አለ ዛሬ በቃ ፎከስ የነበሩት እነዚህ እና ሶስተኛ ደግሞ በቀርስ ሁለቱ ናቸው ብያለሁ ሶስተኛ የነበረው ደግሞ ላይክ እንደ ታላቅ ጊቢስ በጣም ሪስፖንሲብል እንደሆነ ይሰማል እና ደሪም ማላወራው አልታማም እንጂ ለከዛው እና በቃ ማለት እንደ ታላቅ ጀስት ማለት ታችላል ልጆች እናስፈልጋቸዋል ሴንሳይት ሜንታሊቲ ነበር ፐርሰናሊ ተንቀሳቀስ የነበረበት ነገር እንደዛ ነበር ታችላል ልጆች ጋይድ ማድረግ እንዳለብኝ ፊል አድርጋለሁ በቃ የገባን ሰሞን ቅድም በጣም ስጠነኛ ክላስ እንደከበደ ምናምን ነገር ነበርና በቃ ያስጠላል ትንሽ ሰከንድ ሴሚስተር በቃ ልጆቹ ጋር ተተግባባ ታላቆች ፈርስት ባሽ ሰከንድ ባሽ መጥተው ሲያቅፉ ሲመክሩ ምናምን ነው በቃ የዛን ጊዜ ነው ጊቢውን የምትወደው እና ትንሽ የመጀመሪያ የገባን ሰሞን በነበርንበት ስታተስ ልጆች ያንን ፊሊንግ ፊል እንዲያደርጉት አልፈልግም ለከን እንደዚህ ምድረበዳል ያመጣውላቸው እንደዛ ፊል እንዲያደርጉ አልፈልግም ማለት እህት እንዳላቸው ፊል እንዲያደርጉ ታላቅ ማለት ያ ሲብስ ልጅ ዳድ ምን እየተባባለ ከሷን ነገርን ሰምቼ ብዙ የሰማቸው ነገሮች የሆነ ግቢ ላይ ነው የሚታወቀውና እንዴት ያችን ሲስተም እንትን እንዳደረጋቸው በጣም ማለት ሲስተሙ ጠበብ ያለች አባት እናት እናንተ እኮ በእድሜ ትንሽ አንድ ሁለት ተመት እሺ ገርሞኛል በጣም ልጆቼ ነው ብላችሁና ላይክ ማለት ከነሱ ጋር ነው ማሳለፍ በቃ መስወጣ መዘጸት አልፈልግም ሰርቻለሁ ብለሽ ቢያዝ ትንሽ ቢያዝ ማለት በቃ እፎይታ እንዲሰማኝ እፈልጋለሁ በታናሾቼ በማስፈልጋቸው ሰዓት መገኘት ለማለት ላይክ ለነሱ ብቻ ነው ማለት አይደለም እኔ በጣም ነው የምወደው ከታናሾቼ ጋር ማሳለፍ ማለት ነው በጣም ደስ ማለት ሳቲስፋክሽን የሚሰጠኝ ነገር ነበር ከነሱ ጋር ኦልሞስት ከኛ ልጆች ጋር በጣም ከጥቂት ልጆች ጋር ነው ማሳለፍ ኢቭን የራሳችን ዶርም እናሳልፈው ጊዜ ጥቂት ነበር እንዳስሮለት ማለት ዶርም ውስጥ እየዞራችሁ አንዱ ባንዱ 10ኛ ዶርም 9ኛ ዶርም ሜንሊ መገኘው እዛ ነበር የነበረውና በቃ እና የኔ ትንሽ ማለት መቅበዝበዝም ጭምራል በተኛ ክላስ ይሄ ነገር ማለት ትንሽ እኔ ሪስፖንስ ሶስቱ የማይነኩ ነገሮች አሉ ሶስቱን አቺቭ ማድረግ አለብኝ ለራሴ እነዚህ ነገሮች እንደማሳካ ፕሩፍ ማድረግ አለብኝ ሲቀጥል ደግሞ በቃ ታች የተፈጠረውን ጋፕ የማሙላት እና እንደዛ አይነት ነገሮች ነበር እና እንዳስሮታ ክላስ ደስ የነበረኝ ስታተስ ጀነራሊ እንዲ ሲሆን ከጥናት አንፃር ደግሞ ትንሽ ላይክ 11 ዲሴምበር ለመጀመር ሞክሬ ነበር ግን ኢፌክቲቭ አልነበረም ኦኬ ዝም ብለህ መሞከር ማለት ካለ መስራት ማለት አእምሮኮ ይከሳል አዎ አልሰራም አላደረኩም ለምን በቃ አድርጌዋለሁ በቃ አእምሮን ማለት መሸወድ እንላለን የማታለለት ነበርና ኢፌክቲቭ አልነበረም ትንሽ ለሞከር ምናምንና ብዙ ርቀት አልሄድኩም ትክክለኛ ጥናት ጀመርኩኝ የሚለው አይ ቲንክ የመጀመሪያ ልክ እንደገባን ከወር ከምናምን በኋላ የዘጠነኛና የአስረኛ ክፍል ሞዴል ወስደን ነበርና እስከዛ ድረስ ጭንቅላቴ 12 እንደውም አልተቀበለው መሰለኝ እና ራሴን ያሳመንኩት በከተፈተንኩ በኋላ ቤት 12ኛ ክላስ ነሽ በቃ እንደኛ አይነት ነገር ብዬ ኢንትራንስ እንዳለብኝ በቃ በዛ አይነት ሜንታሊቲ መንቀሳቀስ ጀመርኩ ልክ ሞዴል እንደጨረስን ምናምን ገና በኋላ የነበረው ጋር በትክክል ጥናት ጀምሬያለሁ ኦፍኮርስ ተታማለው ከጆሽ ጋር በጣም ምናምን ጊቢስ ግን just ማለት እንዲ ከቨርስ አላረገው ቀረምለው ፓርት አልነበረ ማለት just እንደኝ በል በጣም ሃርድ ወርከር ስለመሆን አይደለም ጉዳዩ ስማርትሊ አንድ ነገር ማድረግ ስለማቻል ነው እና የተከተልኩት ፕሪንሲፕል ያ ነበር በጣም ደግሞ ዲታንስ ሊነርቶኛል በቃ ያልነበረኝ ነገር ቢኖር ትጋት ነበር ባይብል እንደሚነገር ለሰው ልጅ የከበረ ሀብቱ ትጋቱ ነው በዛ ሀብት ዘንድሮ እግዚአብሔር ብለስ እንዳደረገኝ በጣም ይሰማኛልና ያልነበረኝን ትጋት በጣም ሰጠኝ ቁጭም የረጅም ሰዓት ማንበባችን ያን ዲሲፕሊን አመጣሁትና
ከዛ በኋላ ላይ ትክክል አነበብኩኝ የሚለው ወደ 4 ወር እንደዛ ለፈተና 4 ወር ኦሬዲ ከገና በኋላ ካለው ለክና ሚያዝያ ስንገባ ቲንክ ሚያዝያ ሲገባ ይመስለኛል ጨርሼ ነበር ሙሉ በሙሉ ማለት ነው ለ12ንም ጭምር 4 ዓመት አልቆ ነበር ንጋር የነበረውና ለከ2 ወር እና በጣም ኤክሳይትድ ስለነበርኩኝ ነበር ልክ ሚያዝያ ሲገባ አረፈትሉን አይነት አምጡልኝ የምር በዛ አይነት ሞራል ነበርኩኝ ከዛ በኋላ ግን ማለት ያ ሞራል ቀጥሏል ለማለት ነው ያው ፍላክቹዌት ማድረግ ወይ ኮንስታንት አልነበረ እውነት ነው ዮናስ ተፈራለሁ ልክ እንዴት መሰለሽ ይሄ ጾም ጸሎት ገብተን ወይም ተራራ ላይ ምን wherever ከእግዚአብሔር ጋር ያለንን ነገር በጣም ጥብቅ ስናደርግ ሰፊው ሜዳ ተጠናቆናና ጌታው የሚለው ነው እንዘምረውና ልክ ፊል አፕስ ኤንድ ዳውንስ ነው አይደል የሰው ልጅ ህይወት ራሱ ዳውንስ የሆነ ቦታ ላይ ስንሆን ደግሞ ጌታ ኢየሱስ ወይ ማምጣት ይዘገይ ወደ ማለትና ሰው ልጅ የነበረበትን ወይ አሁን ያለበትን ነገር ነው ለማሳየትም እንትን የሚሆነውና ፍላክቹዌት ማድረጋችሁ አይቀሬ ነው ካሰከ ፍልጅ ነበርና ፈትሉኝ ጌታን ላንጡት ምናምን ይባላል አይደል እንደዛ ነበር የነበረኝ እንትንና ግን ደግሞ ማለት በቃ እንዴ ልበል ደሪ ቅድም ሲያወራ ነበር ብዙ ልጆች ላይ ከዛ ጋር ጨርሰናል ከበር አድርገናል ምናምን ብለው ወደ መዘናጋት ስቴት ይገባሉ ከዛ በኋላ በጣም ሪላክስ አድርጌያለሁ በጣም ሪላክስ አድርጌያለሁ ማለት በእርግጥም እኔ ማለት ተጨናንቄ ምናምን ማጠና አይነት ተማሪ በትክክል የነበርኩት ቢበዛ አራቶር ከዛ ያለውና ዲሲፕሊን ነው ያስፈልጋል ሲሆን the whole night መሄድባቸው ጊዜያቶች ነበር ኦኬ ቁጭ ብለሽ አንዳንድ ሳምንታት ደግሞ ጭራሽ ደብተር ሳልከፍትም ያለው ከዛ በጣም ማለት ፍሌክሲብል ነበር ግን ያ ሳታነብ የሚታሳልፊያቸው ሳምንታቶች ከሶስቱ ነገር አንዱ ላይ ነሽ ማለት ነው ሶ ምንም ይበአው እሱን ነው ይፈልኩት አሁን ተማሪዎች እንደ አንድ ሳምንት ሙሉ ሳትከፍት እንዴት ሊሆን ይችላል ስራ እየሰራች ነው አትሞኝ በዩ እንዴ ንገሪ እንደዛ ነበር አንዳንድ ሳምንት እንደዛ ነበሩ ለክና ለሚመለከቱ ልጆች አንዳንድ ለቃ አንድ ሳምንትና ምንም ሳይላረግ እንዴት ነው በቃ ቶታሊ እንደ ኬርለስነስ የሚመለከቱ እውነት ነው ያ ነገር ለኔ ታስክ ነው ጊዜ ያባከንኩ እንዳለ አስበ እና የሆነ ታስክ ማለት ኢንትራንስ ስኮር ስላደረኩኝ ብቻ ሳቲስፋክሽን አላገኘው የነበረ ሜንታሊቲ የደረሰኝ ጨምረኝ በማወር ከጎረቤት እና የነበረ ሜንታሊቲ ለክ እንደዛ ነበር በቃኛ ስኮር ማድረግ ብቻውን በቂ አልነበረምና በሁሉም ዳይሜንሽን ለመንቀሳቀስ እየሞከርን ነበር እና ትንሽ ቻሌንጂንግ ነበር የጥናት ሂደቱና ጋፑን መሙላት ፕላስ ደግሞ ትንሽ ረድቶኛል ብዬ የማስበው ትንሽ ሳይሆን ከእግዚአብሔር በታች በጣም ጥናት ላይ ረድቶኛል ብዬ የማስበው በጣም ነው ታውቃለህ ኤግዛክትሊ ማንሳት የፈለኩት ነጥብ በጣም አዎ የጥናት ስታይል ላይ ኖት ጭራሽ በቃ ኖት የሚባል ነገር የማይዙት ተማሪዎች አሉ ሊያሳኩ ይችላሉ በራሳቸው ወይ ግን ፋቲጊድ ይሆናል በጣም ቢቀበል አለ አይደል በቃ ሁሉም ነገር እዚህ ውስጥ ከያዙ የሆነ ሰዓት ላይ ድረሱ እኮ ይችላሉ ሶ አንቺ ኖት አውጥቶ ከሚያነቡት ውስጥ ነሽ አሁን just industrial ታች ይሄን እንዳልነበር ኢትዮጵያ ማለት ብዙ ልጆች አሁን እንደዛ ወደ 12 ላይ የሚገቡት አውጡ ምናምን ብዬ ስነግራቸው ላይክ ይሄ ሀቢት የለም አለምደው አለምድ ነው ማለት ነው to be honest እኔም አልነበረኝ 12 ሲገባ ነው ነገር ዲቨሎፕ ማድረግ የጀመርኩት አየሁት ነገርና ልክ 11 ሰመር ላይ እንደነገር አሰብኩኝ አሁን ራሴ ላይክ ኢንትራንስ ለነፈተን ሳምንት እንደቀረው ሰው ያሰብኩኝ ነው አሰብኩትና ሙሉ ብረሳው ምንድን ነው አንድ መጽሐፍ ላይ አለ ላይክ እሺ አንድ ቻፕተር ሙሉ ብረሳ ሙሉ ቻፕተሩን አነብ ነው ማለት አሰብኩኝ ለምሳሌ እንደ ተማሪዎች ያውቁታል 12 ክላስ 5 400 ምናምን ፔጅ ነው መጽሐፉን ስታየው ያስፈራል እና ግብድዬ የምር ትልቅ መጽሐፍ ነው በቃና ውስጥ ያሉት ደግሞ በጣም በቀላሉ ከሁሉም መጽሐፍ ነው ስፔሻል አድርጌ ማንሳት የምፈልገው 12 ባዮሎጂ አይ ስጨርስ መጽሐፍ ጨርስ ለራሴ ሪዋርድ አዘጋጅ የምር ሳንት የነበረው ለዛ ሪዋርድ አዘጋጅ ስጨርሽ ይሄን አደርግልሻለሁ ለራሴ እንደዛ ካልኩ ቤቲዋና ቤቲቱ ሆነሽ ራሴ ካልሆነ የሆነ በቃ ከፊልም የምታየው ነገር ላይ መጽሐፍ አይገፋምና አስብ እንዴት ነው ተባለው በጣም ታስብና ፕላስ ደግሞ የዛን ጊዜ ኮመንት ኮንተንት እንደሚኖር አላወቅንም ማለት 11 የ11ኛ ባዮስ ትንሽ ነው እና 11 ባዮስ ብረሳው ምንድነው ማለት አዲስ የሆኑ ጀማት ኮንሰፕቶች ነበር ምንድነው ማድረግ አይነት ነገር ስለዚህ ኖት ያወጣሽ ነበር አንድ ሳምንት ቀርቶኝ ኦር ደግሞ 2 ቀን ቀርቶኝ ደሆል መጽሐፉን 400 ፔጅ ማንበብ አልችልም እውነት ነው አይቻል ለዛም ኃላፊነቶች ላይክ በቃ ፕላስ ደግሞ ኃላፊነቱ ብቻ ሳይሆን
ያን ያህል ሰዓት ረጅም ሰዓት ቁጭ በጣም ይከብዳል ቶሎ ቦርድ ሆናል የኔ ስታይል እና አሰብኩኝ ኮምፕሊት ያልችለውምና ላይክ ቴክስት ቡክ የሚተካ ኖት ነው ያወጣሁት እያንዳንዱ ፖይንት አትረሳም ደሬ ቀደም ሲለው ነበርና እንዴት ይጠቅመናል ይሄ የመጽሐፉን ኦብጀክቲቭ ነው የሚልከው ኦብጀክቲቭ አንፃር ነው ማለት ዳጋር ሳንም 12ኛ ክላስ ታች በጣም ማለት ለማወቅ ሞር ለመመራመር ምናምን ትሞክራለህ አልዋሽም እንደ 12ኛ ክላስ ተማሪ ምንም እንደዚህ አልተራቀቅኩ ፖይንቲ ኢንትራንስ ላይ አሪፍ ነገር ስኮር ማድረግ ከሆነ ኦብጀክቲቭ ሆነተ ነው ያ የተቀመጠው ዝም ብሎ ነገር እኮ አይደለም ተማሪ ትኩረት ያያረጋል at the end of the lesson a student will be able to ምናምን ተብሎ የተቀመጡ ነገሮች ወሳኝ ነገሮች ነበሩ እነዚህ ነገሮች ተማሪዎች እንዲያውቁ እንፈልጋለን ብለው መጀመሪያ ያወጡትን ነገር ነው እነዚህ ነገር አውቀዋል ወይ ብለው የሚጠይቁት ያን ነገር ብዙ ተማሪዎችም ደግሞ አይናገሩም እውነት ነው ኢቭን መምህራን ይነግሩ ነበር ደሬ ያውቀዋልና እየቀለዱ ነው የሚመስለን ታች ይነግሩ ነበርና ስፔሲፊካሊ ሚነግ አንድ መምህር ይነግረን ነበር በጣም ደጋግሞ ፊዚክስ መምህራችን ኦብጀክቲቭ ይለናልና ማለት በሌላ ነገር የሚሆነው እስከማይመስለን ድረስና ታች የሚጠቅም አልመሰለኝም እና ስለዚህ ለሰማት ዘንድሮ ሲገባ ግን ሚስተር የምሩን እንደሆነ ገብቶኛል ዋው እና ያን ነገር በጣም ጠቅሞ